ወይ አቡዬ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነሽ? አለን። እኔ ያው የፍቅር ታሪክም በደልም ብዙ ነገር ነው ያለኝ። ይረዝምባቸዋል። ያው ዩቱብ ላይም አለ። የማን ዩቱብ ላይ? መሰረት ላይ እና መስኮት ላይ። እሺ መሰረት ሽብር። እሺ ንገሪን። አሁን ልንሰማሽ ነው የገባሽው። አስተማሪ ታሪክሽን ልታካፊ። የኔ ህይወት የሚጀምረው ከ12 አመት ነው። በ12 አመቴ ሆሳዕና ነው የተወለድኩት። ሆሳዕና ልጅ ነኝ። በ12 አመቴ ለአራት ተደፈርኩ። በ12 አመቴ ተደፍሬ አዲስ አበባ ገባሁ። አርብ ተደፍሬ ቅዳሜ ጭድ ላይ ነው እንትን ያለን። ቤተሰብ እንዴት እንደወጣሽ ከዛ ጀምሪልን። ማለት እንዴት ልትደፈሪ? ከቤተሰብ እናት አባትሽ ጋር አይደለም ወይ ያደግሽው? ከመነሻው ጀምሪ። እኔ ከገጠር ወደ አጎቴ ቤት ሄድኩ። አጎቴ ቤት ሄጄ ወፍጮ ቤት ሂጂና እህል አስፈጭቶ የሚያመጡት ሰዎች አሉ። 72 ብር ሰጠችኝና የአጎቴ ምስት ያንን ብር ይዤ ሄድኩ። ሲሄድ ነው መንገድ ላይ ይሄ ነገር የደረሰብኝ። እየሄድኩ እያለ አዲስ ሰፈር ነበረ፣ ቦሌ የሚባል ሰፈር። አሞራ ክንፍ ቤቶች ተሰርተዋል። ማንም ሰው መኖሪያ ቤት ሌላ ሰው የለም። ገና አዲስ ምሬት ነው። እዛ ቦታ ያንን ብር ይዤ ሲሄድ ነው። አርብ ወደ 10 አካባቢ ነው፣ ወደ 10 ሰዓት አካባቢ ነው። እዛ መጥቶ አንዱ ሲመታኝ ብቻ ነው ማውቀው። አንዱ ሲመታኝ አውቃለሁ። ከዛ በኋላ ሁለቱ ሲፈራረቁብኝ አውቃለሁ። ከዛ በኋላ አላውቅም ራሴን። ጭድ አዲስ ቤት ነው። በሬላ አስደግፎ ሆሳዕና በጣም ጅብ አለ። በሬላ አስደግፎ ስራቸውን ጨርሶ ትቶ ሄዱ። እኔ ሲነጋ ነው ራሴን አወቅኩት። ከጭድ አልፎ ደሜ ፈሶ ነበር። እዛ አጎቴ ልጅ ጋር በማግስቱ አጎቴ ልጅ ጋር ሄድኩ። ቱታ ከስር ለብሼ ነበረ፣ ጉርድ ለብሼ ነበር። ቲሸርቱን አወለቅኩና እህቴ ስታደርግ ያለው እንደ ሞዴስ ስታደርግ ያንን አወጣሁና እንደ ቲሸርቱን እንደ ሞዴስ አደረግኩት። እዛ አጎቴ ልጅ ጋር ሄድኩ። እሱ አስተማሪ ናት፣ ወልዳ ነበረ። ሲሄድ አካሄዴን አየችው። እርቦኛል። አርብ ምሳ የበላሁት ነው፣ ምግብ አልበላውም። ቅዳሜ ጠዋት ነው የሄድኩት። እንደነቃሽ እህቴ፣ ይቅርታ ፀሐይ፣ እንደነቃሽ አልተናገርሽም? ቤተሰብ ጋር ሄደሽ የደረሰብሽን መደፈርሽን አልተናገርሽም? አልተናገርኩም። ዱላ ፈራሁ። እኛ ቤት ሀርድ ነው። እኛ ሀገር ደግሞ አንዲት ሴት ልጅ ሳትዳር እንደዚህ አይነት ነገር ከተፈጠረ ዘፈን ይወጣል። እናቴ ገበያ አትወድም፣ አባቴ ቸርች ላይ አይቆምም። በቃ በጣም ከባድ ነው። ይሄንን ዱላ ነው የፈራሁት። እኔ ለቤት 6ኛ ልጅ ነኝ። ከኔ ተላላቃሉ። ያኔ ያደግኩትም ደግሞ ከ6 ወር ጀምሮ ሌላ ቦታ ነው። እኔ ትንሽ ከተማ ነው ያደግኩት። ያኔ ይመቱኛል ብዬ ነው የፈራሁት። ዱላ ነው እንጂ የፈራሁት ይሄንን ማስታወስበት አይምሮም አልነበረኝም። ከዛ ውሃ ካለ ውሃ አጠገብሽ እየጠጣሽ እሺ ፕሊዝ። ከዛ አጎቴ ልጅ ጋር እርቦኝ በቃ ትንሽ ቀለል ትለኛለች። የእሷ ታናሽ እህትም አለች። እሷ ጋር ሄድኩ። ምግብ ይሰጡኛል ብዬ ውሃ ጠጣለሁ ብዬ ነው ሲሄድ እንግዳ አካሄዴን አየችኝና እንግዳ ይመጣል ሂጂ አለች። ሂጂ ስትለኝ 72 ብር ይዤ ያው ትንሽ አማርኛ እችላለሁ ወደ አውቶቢስ ተራ ሄድኩ። አውቶቢስ ተራ ሲሄድ አዲስ አበባ የሚል መኪና አገኘሁ። ገባሁ። ገብቼ እንትን ያኔ ቡታጀራ ሰው ምሳ ሊበላ ሲወድ እኔ መኪና ይጠፋብኛል ብዬ ጎማ ስር ቁጭ አልኩ። አልበላሁም። አሁንም አርብ የበላሁት ነው። ቅዳሜ ምሳም አልበላሁም። ከዛ መጣሁ ከመርካቶ ከአውቶቢስ ተራ በእግሬ እንትን ሄድኩ፣ ወደ ሾላ ሄድኩ። እኔ አላውቅም፣ እግረ መንገዴን ዝም ብዬ ነው የሚሄደው። መንገድ ላይ የኛ ሀገር ልጆችን የሚያገኝ ይመስል ነው ዝም ብዬ የምጓዘው። ከዛ የሄድኩ እያለ መሸ። ራብም አለ፣ ህመም አለ።
የለበስኩ ልብስ ደርቋል። ከላይ ላይ ደም እየፈሰሰ ነው። ማላቁ ሀገር ነው። ልጅነት ነው። ከዛ የሆነች ሴትዮ ቆሜ ሳለስ መጣችና ልጅ አለች። አቤት አልኩ። ፖሊስ እልካለሁ፣ ከፖሊስ ጋር ሄጂ፣ ይሄ የማይሆን ቦታ ነው አለችኝ። ፖሊሶች መጡ። ከፖሊሶች ጋር ሄድኩ። ሲሄድ አንዱ የእኛ ቤተሰብ ስነግሮ ያውቃል። ነገ ወስድሻለሁ አለኝ። ቅዳሜ ማታ ነው። እኔ በህይወቴ ለስላሳ የጠጣሁ የዛ ቀን ነው። ፋንታ አናናስ ዛሬ እወዳለሁ። ፋንታ አናናስ እና በፌስታል ምግብ አመጡ። ፖሊስ ጣባ በላው። ከዛ ያ እኔን አቅሻለሁ ወስድሻለሁ ያለ ፖሊሱ አሻራ የሚያነሳ ነው። ሌላ ግቢ ሌባ ገብቶ እሱ ለስራ ተጠርቶ ሄደ። እሁድ ማታ እሁድ ጠዋት እጅ ለእጅ ታስሮ እዛ የታሰሩ ሰዎች ሲወጡ እኔም እንደዚህ ልታሰር ነው ወይ ብዬ ከዛ ከሾላ ፖሊስ ጣባ ወጥቼ አሁንም ኮቶብ የሚል ታስኪ ላይ ገባሁ። ስገባ የሆነ ትልቅ ሰውዬ ናቸው። ምርጫ ቦርድ ሰርቶ አድሮ የሚመጡት ናቸው። ስራ ሀገር አድሮ ማለት አለቅሳለሁ። ልጅ የምን ሆነሽ ነው አሉ። ከወንድሜ ጋር ተጣልቼ ነው የመጣሁት አልኩ። እና አሁን ምን ስራ ልገባ ምን ትችያለሽ? አሁን አንቺ እቃ አጥባለሁ፣ ቤት ጠርጋለሁ፣ ልጅ አዝላለሁ አልኩ። አንቺማ ሰው ቤት አላስገባሽም ብሎኝ ይዞኝ ሄዱ። ቤታቸው ሴትዮዋን በጣም ጥሩ ናት። በቃ እዛው ኖር እነሱ ጋር እየኖር እዘላለሁ። እንጨት በአህያ ገዝቼ እፈልጣለሁ። ከወንደራት ትምህርት ቤት እላይ ኮሶ ሜዳ ድረስ 75 ሳንቲም 25 ሊትር ጀርካን ተሸክሜ ይወስዳሉ። 75 አንድ ብር ይሰጡኛል። በ25 ሳንቲም እቀዳለሁ። በ75 ሳንቲም ያንን ዳገት ተሸክሜ ይወጣሉ። ለካ እንደዛ ይሁን ካርዲሻለሁ። አላቅም ምን ፍሬድ አይቻላቅ ከበደኝ። ከስር ሻርባ አስራለሁ፣ ከላይ ጃኬት ለብሳለሁ። ሰው ፊት አልሆኑም። ለእኔ አንድ ክፍል ቤት ተሰጥቶኝ ነበረ። እሱን ገብቼ ዘግቼ ከስራ ያሰርኩትን እፈታለሁ። እንደዛ የሆንኩ ፋሲካ ቀን ደረሰ። ሽንት ቤት በእግሬ ሄጄ በዳዴ መጥቼ ትቀመጥ የእንጨት ሽንት ቤት ነው። ተተኮሰብኝ የሆነ ነገር በዳዴ መጣሁና ቤቱ የእንጨት ነው። ቆለፍኩት። የሆነ በቃ የሆነ ትንሽ ህልም አየሁ። እነሱ ለሰላት ተነስቶ ነበር። ሱቢ ነው፣ ሙስሊሞች ናቸው። ለሰላት ተነስቶ አሁን ያቺ ትንሽ እንቅልፍ ተኛሁና በቃ መግፋት ጀመረ። ሲገፋኝ መግፋት ጀመረ። እዛ ጨነቀኝ። እዛ ከሆዴ በቃ በአንዴ እኔ በሽታ የሚወጣ የሆነ ያበጠ ነገር የሚወጣ ነበር የሚመስለኝ። ሆዴ ውስጥ የሚሯሯጥ ነገር አለው ነው የሚመስለኝ። እዛ ሲተተኩሶ ሲወጣ ቤት ውስጥ ላስቲክ ተነጥፏል። ሩቆ ሄደ ልጁ ማለት ነው። እንዴት ሆኜ ልውሰድ? እንዴት ሆኜ ላንሳ? በጣም እሪ ያለ። ከዛ እነሱ መጡ። በሩን ሰብሮ ገቡ። አጥቦ ልጁን እትብትቡን ቆረጠች። ሴትዮዋ ሻርቧን ነው፣ ወንዶቹም አሉ የግቢ ውስጥ ተከራዮች። ሻርቧን አነሳችና እቅፍ አደረገች በሻርቧን ልጁን ማለት ነው። እሷ ራቁቷን ሆነ ልጁን አነሳችና ልጁን አድርጋ አስተካክላ ስትል ድጋሜ ሚጥ ያዘኝ። ሁለተኛ ልጅ አሁንም በቃ ሁለተኛ ሴት ልጅ ወለድኩ። እንደዛ ሴቷን በሰው እጅ ነው የወለድኩ። ሁለተኛ ቀን ደግሞ እርግዝናውም ይሻላል፣ መደፈርም ይሻላል። የዛ ቀን ምጡም ይሻለኝ ነበር። በ16ኛ ቀን እኔ አላጠባሁም፣ አላቀፍኳቸውም ልጆቼን። ያቺ መንገድ ላይ ያገኙ ሰዎች ናቸው ውሃ የሚያጠጡት። ጡቴ ላይ ወተት አልነበረም። እንደዛ እያደረጉ 16ኛ ቀን ደረሰ። ሴትዮ አጥባ ምን ብላ ወደ መርካቶ ሄዳ ነበረ። ተኝተዋል ሁለቱም። ሌላ ልጅ ኮሌጅ ተማሪ ወልዳ ገላ ካርቶን ላይ ቲማቲም ልጣጭ እና ሽንኩርት ልጣጭ አስቀምጣ ሬሳውን ላዩ ላይ አድርጋ አስቀምጠዋለች። ሰፈር ውስጥ እንደወለኩ የሚያውቁኝ እኔን ነው።
ቤተክርስቲያን እየሄደች የሆነች ሴትዮዋ ውሻ የዛ ግቢ ውሻ ሬሳውን ይዞ ወጣ። እሪ አለች። እኔ ልጅ ስለነበርኩ ሮጣለሁ። እዛ እየሮጥ ቅድሚያ ደረስኩ። እዛ ጋር ሰው ሁሉ ተሰበሰበ። እዛ አንቺ ነሽ ተብዬ እኔ ተወገርኩ። ዱላ አይደለም መወገር በይ። ሁለቱም ጡቴ ተሰነጠቀ። ከኋላ ድንጋይ ባቻዮ ጫማ አንድ የአርከበ ሱቆች ዘበኛ ባቻዮ ጫማ ወደኋላ ነው የመታኝ። ድንጋይ ቢያገኘኝ እሞት ነበረ። እኔ ፈዘዝኩ። በቃ ሁሉም ሰው እየመጣ እኔን ይደበድበኛል። ሁሉም ሰው እየመጣ እኔን ይደበድበኛል። ለምን እንደወለኩ የሚያውቁኝ እኔን ነው። ሰፈር ላይ ከዛ ፖሊሶቹም መጡ። እኔ በህይወቴ ፖሊስ ሬሳ እባብ አልወድም። ያ የፖሊስ ዱላ አልወድም። ይቅርታ አድርጉልኝ። የሚያለቅስ ስቲከር ኮመንት ላይ የምትልኩ ሰዎች ቲክቶክ ይዘጋብናል። ፕሊዝ ሲያሳዝን ማለት ትችላላችሁ። ወይኔ አይዞሽ እህቴ ማለት ትችላላችሁ። የሚያለቅስ ስቲከር ኮመንት ላይ ስታደርጉ ቲክቶክ ይዘጋል፣ አይፈቅድም። እሺ ፕሊዝ ቴንኪዩ። የሆነ መጥፎ ነገር እያደረግን መስሎት ቲክቶክ ይዘጋብናል። የሚያለቅስ ስቲከር ሲሆን የሆነ መጥፎ ነገር እየተደረገን የሆነ ሰው ራሱን ለማጥፋት እየሞከረ ሊመስለው ይችላል ምናምን። ኮመንት ላይ የሚያለቅስ ስቲከር መብዛቱን ብቻ አይቶ ይዘጋዋል ቲክቶክ ላይቭን። ስለዚህ አታድርጉ ፕሊዝ። ቴንኪዩ። ይቅርታ እህቴ አይዞሽ። ፕሊዝ ግን ውሃ እየጠጣሽ እሺ። ይህን ታሪክ ሰምተነዋል ዩቱብ ላይ የምትሉ ሰዎች የሰው ታሪክ አይደለም እያወራች ያለችው፣ እራሷ ልጅቷ ባለ ታሪኳ ናት። ቴንኪዩ። ቀጥዬ ከዛ ሁሉም ሰው መጣ፣ መታኝ፣ ቀጠቀጠኝ። ከኋላ መቀመጫ ድንጋይ ገባበት። ከኋላ ያ ሁሉ እንትናን ፖሊሶች መጡ። በዱላ ካቴና ታሰርኩ። ሬሳውን ሰብስቦ በፌስታል አድርጎ እጄ ላይ ያደረጉ። እንደዛ እያደረጉ አሁን እኛ ቤት እኔ የነበርኩበት ግቢ ደግሞ አዲስ ቆርቆሮ ታጥሯል። ያንን እንትናል እያለፍን እያለ የሽ ልጆቼን አንሽልኝ አልኳት። በቃ የሆነ ነገር መጣለኝ። ይሰማል? አሁን እናቴ ይሰማል። እየሰማን ነው ሁላችንም። ከዛ ሰፈሩን እያለፉ የሆነ ነገር መጣልኝና ከዛ የሽ ልጆቼን አንሽልኛል። ቤት ውስጥ እኔ ኦርቶዶክስ ነበር በዛ ሰዓት፣ ስዕሎች ነበሩ። እስቲ ዞር በሎ፣ እኛም ልጆች አለን እኮ ሴት ልጅ አለን እኮ የእሷ መሆኑን በምንድን ነው የምናውቀው ብላ ገባ። ቤት ገቡ። ልጆቼ ከእንቅልፋቸው ተነስቶ ያለቅሳሉ። እዛ መድኃኒዓለም ወይ ይቅር በለን፣ ኪዳነ ምሕረት ይቅር በለን ብሎ ሁሉም ሰው ማልቀስ ጀመረ። ሲያለቅሱ አሁን እኔን ልጆቹ እሷ እንደሆነች ትሁን፣ ልጆቹ ማደጎ ይግቡ ተባለ፣ ማቆያ ይግቡ ተባለ። ሰው የሚያወራን እሰማለሁ፣ እኔ ግን ማውራት አልችልም። እዛ ልጆቹ በ16 ቀን የተለዩ እኔን ቅዱስ ያሬድ ሆስፒታል አስገቡኝ። ልጆቹ ገዳይ ህጻናት ማሳደጊያ የሚባለው ወደ ሲኤምሲ ሲገቡ እና ከዛ በኋላ እኔም አገገምኩ። ልጆቹም ሄዱ። እዚሁ እየኖርክ እያለ ተደብቄ እየኖርኩ ስራ ቦታ እየሰራሁ ለሞቴል ወጥ ቤት ገብቼ እየሰራሁ እያለ በመሀል እናቴ ሞተች። እናቴ ስትሞት ሄድኩ። ሳንቲም በሚገባ ስልክ ነበረ ምደውለው። እዛ ደወልኩ። ውስጤ ሲጨንቀኝ ስደውል እናትሽ ሞታለሽ ለቅሶ ነይ ስባለ ሄድኩ። ሄጄ ቀብሬያት መጣሁ። እዛም አላለቀስኩ። ለምን እንደወለድኩ ፀሐይ ወልዳለች ይሉኛል ብዬ በሶስተኛ ቀን ጠፍቼ መጣሁ። ከዛ ለምን አላለቀስኩም? ቁጭ ብዬ እኔ እንደወለድኩ የሚያውቁኝ መስሎኝ ዘፈን ይወጣል ብዬ ከእናቷ ራቀች፣ ልትቀብር መጣች ይሉኛል፣ ወንድሞቼ ይመቱኛል ብዬ ከዛም ጠፍቼ መጣሁ። እንደዛ እየሰራሁ እህቴ ከቤሩት መጣች። ከቤሩት መጣ እዚህ ለቅሶ አብረን ሄድኩ። ትንሽ መቀራረብ ጀመር ከቤተሰብ ጋር። ተመልሳ እሷ ስትሄድ ፓስፖርቴን ይዛ ሄደች። እሷ የምትሰራባቸው ሰዎች ጋር ልጅቷ ኤሪያድ ነበረ የምትኖሩ። ኤሪያድ ሄድኩ። ኤሪያድ አመት እንደቆየን ቤሩት ተመልሰን ይህን ተቀይሮ እዛ እየኖርክ እያለ 9 ወር እንደቆየው
ኮብራ እባብ ተፋብኝ ጭንቅላቴ ላይ። እባብ ሲተፋትቼ ሲያመኝ ትቼ መጣሁ። እዚህ ስመጣ ትንሽ ተሻለኝ። እዛ እንደዚያ ያየው ከወንድሜ ጋር ነበረ ምኖረው። ወንድሜ ጋር እየኖርኩ ወደ ሱዳን ሊሄድ 50 ኪሎ ሜትር ሲቀር ወደ ሳኡዲ ለመግባት በሱዳን ሲሄድ 50 ኪሎ ሜትር ሲቀር ተይዤ ተመልሼ የመጣው ወንድሜ ጋር ሄድኩ። እንደወለኩ ቤሩት እያለሁ ፈረንጇ መጥታ ነበረ ልጄን የወሰደችው፣ ወንዱን ልጅ የወሰደችው ፈረንጇ መጥታ እንትን እያለች ነበረ። ተገናኝተን ነበረ ስልክ ምናምን በስልክ ነው የተገናኘው። ቤተሰቦቼ ግን ከፈረንጇ ጋር በአካል ተገናኝተዋል። እዛ እንደዛ የሱዳን መንገድ ተመልሼ ስመጣ ወንድሜ ጋር ሲሄድ ቤተሰቦችሽ መውለድሽን አያውቁም አይደል እንዴ? እንዴት ከፈረንጇ ጋር ተገናኙ? እኔን ፈልጎ ፀሐይ ለማፈለቀ የማሙሽ ለማፈለቀ እናት ብላ ስትፈልግ ኮቶቤ ላይ እንትን አገኘች፣ ወንድሜን አገኘች። ልጅ መኖሬን ያወቁት የዛ ቀን ነው፣ የዛ ጊዜ ነው። ከዛ እኔን ደውሎ ሲጠይቁኝ አዎ አለኝ እንደዚህ እንደዚህ ብዬ፣ ከዛ እህቴም ተጣለን ከእህቴ ጋር። እኔና እህቴ አብረን ስለገባን ማለት እዛ ስለነበር ማለት ነው ተጣላን። ለምን አልነገርሽኝም? ይሄን ጉድ ለምን አልነገርሽኝም ብላ ተጣላን ከሷ ጋር ራሱ በዚህ ሰበብ። ከዛ መጥቼ ከሱዳን መንገድ ስመጣ ወንድሜ እኔ ከስቻለሁ ልጅም በፊት አላት የሚባለው ያውቀዋሉ። ከዛ በኋላ አሁንም ኤችአይቪ ይዟታል ብሎ አከራዩ። የእሱ አከራይም ግቢ ልገባ ከለከሉኝ። ሌባ ናት፣ ኤችአይቪ ይዟታል፣ ግቢያችን ላይ ኤችአይቪ ልታመጣ ነው ብላ ግቢ ሳንኳኳ ከለከሉኝ፣ ልገባ ከለከሉኝ። አሁንም ጨለመብኝ። ልብሴን አውጥቶ ወረወሩኝ። እርቦኝ ስወጥቅ የዝናብ ውሃ አንድ ባልዲ ውሃ ላይ ደፉብኝ። ከዛ ከወንድሜ ከሱ ቤት ሄድኩ። ሄጄ ላፍቶ መስተንግዶ ገባሁ። መስተንግዶ እየሰራሁ እያለ ወርቅና ስልክ ነበረኝ። ሽጬ ኳታር ጀመርኩ። ኳታር በፍሪ ቪዛ እንትን ሸሪካ ቪዛ ካምፓኒ ቪዛ አግኝቼ ሄድኩ። ካምፓኒ ቪዛ እየሰራሁ እያለ 3 ወር ነው። ሱዳኔዎቹ ናቸው መንዱቦቹ። 3 ወር ከሆነ በኋላ እናሳፍርሻለን አሉ። እኔ አልሳፍርም አልኩ። እዚህ አይቼ ሄድኩት መከራ አለኛ። ያንን መከራ መመለስ አልፈለግኩም። እነሱ ደግሞ እዛ ጋር እነሱ እንደሚፈልጉት መሆን አለብኝ። እኔ አልሆንም አልኩ። እዛ እናሳፍርሻለን ሲሉኝ ሀቡ ታውቂያለሽ፣ ሜዘር ላይ ወጥቼ መንገድ ላይ ወጥቼ እነሱ ቲኬት ሊቆርጡ ሲሄዱ እኔ ደግሞ በሹፌሩ በኩል ወጣሁና ሜዘር ላይ መንገድ ላይ ቁጭ ብዬ ማልቀስ ጀመርኩ። እስቲ ለመንዱባችሁ እናገራለሁ፣ እንትን ለካፊል እናገራለሁ በምን ምክንያት እንደሚሸኙኝ ብዬ እምቢ አልኩት። ወጥቼ ማልቀስ ጀመርኩ። ሰውዬ መጣና ያስገባ መኪና ውስጥ ግቢ ብሎ አባበለኝ። ከዛ በኋላ ስራ አስገቡኝ፣ ሰው ቤት አስገቡኝ። ሰው ቤት እየሰራ 1 ወር ቆየሁና የሆነች ልጅቷ ጋር ተዋወቅኑና እኔ ልጠፋ ነው አልኳት። እሺ ብር አለሽ ስትለኝ አዎ አለኝ አልኳት። ከዛ እንትን አልኩት ከሰውዬ ጋር እንትን ብዬ እዛ ጠፋሁ። አንድ ልጅ አለ የሚያስጠፋ ልጅ፣ ጎበዝ ልጅ አለ፣ ሙስሊም ነው፣ አበሻ ነው እና ጥሩ ነው፣ ይረዳሻል፣ ስራ ያስገባሻል ስትለኝ ጠፋሁ። ከዛ ጠፍቼ ሐሙስ ጠፍቼ እሁድ ስራ ገባሁ። ከዛ ልጁ ጋር ተዋወቅ። እኔ ሰው ሸሽ ነበረ፣ ወንድ የሚባል ሰሽ ነበረ። ለምን የዚህ ያሳለፍኩት ህይወት ነበረ፣ መጀመሪያ ያለፈብኝ ህይወት ነበረ እሱ። ስለዚህ እያልኩ ወንዶቹን እሸሻለሁ። እዛ ከልጁ ጋር በታክሲ ሲያመጣኝ ስራ ሲያስገባኝ እዛ ተዋወቅ። እዛ ፀሐይ ላገባሽ እፈልጋለሁ አለ። እኔ ልጅ አለኝ፣ በ12 ዓመቴ የተደፍሬ በ13 ዓመቴ የወለድኳቸው ልጆች አሉኝ። ነገ እንድሰደብ አልፈልግም እና ይህንን አምነህ የምትቀበል ከሆነ አልኩት። ፎቶ አልበም አለኝ፣ በአልበም አሳየሁት። አይ አንቺ ትዳር ከሌለሽ ካላገባች ችግር የለውም
አለ። ከኔ በፊት ሌላ ባል ቢኖር ነው ችግር። ባል ላለሽ ይንካለሽ ይለኝ የለኝም አለ። ስለዚህ ችግር የለውም አለ። እዛ በቃ ተግባባን። እሱ ሙስሊም ነው፣ እኔ ክርስቲያን ነኝ። እዚህ ያለው ደግነት እንትን እኔን በቻልሽው መጠን ሃይማኖት ባትገልጪ እመርጣለሁ። እሺ በቃ የተለያየ እምነት ተከታይ ነን ካልሽ በቂ ማ እሺ። ከዛ እንደዛ እሺ ይቅርታ። እዛ እየኖርን ቤተሰብ እሱ መጣ ንካሰረልኝ። ከባሌ ሆሳና ሄዶ ማለት ነው። ሆሳና ሄዶ ንካሰረ ሄደ ተመልሶ አልሐምዱሊላህ እኔም በቃ ደህና ስራ እየሰራው ነበርኩ። እኔ በዛ ሰዓት ሴቶቹን አውቃለሁ፣ ማዳሞቹን ብዙ አውቃለሁ። ፋናር መስጊድ ይሄዳለሁ። ፋናር መስጊድ ነበረ ጁማ ቁርአን ምንቀራው። እንደዛ ከሰው ጋር ተዋወቅ ደህና ሆነን እየኖር ለከዛ ቤት ሆኖ ይሄ ልጅ እኛ ቤት አብራ ያለችው እጃዛ ቤት አብራ ያለችዋን ልጅ ያፈቅራታል። እኔ ራሴ ያመጣኋት ባልና ሚስት ሆናችሁ እየኖራችሁ ሌላም ሴት አብሯችሁ ይኖራል ማለት ነው? እንዴት ነው? ክፍል ነበረው 3 ሰው ነው የተከራየ ነው። ኦኬ አንቺና ባለቤትሽ አንድ ክፍል፣ ሌሎች ሰዎች ሌላ ክፍል? አዎ ጃዛ ቀን ሽንት ቤትና ማር ቤት የጋራ፣ አንቺና ባልሽ አንድ ክፍል፣ ሌሎቹ ሰዎች አንድ ክፍል። አዎ ጠሪቅ ሰልዋ ነበር በዛ ሰዓት፣ ጠሪቅ ሰልዋ ነበር። እዛ እንደዛ እየሆን ሰፊ ቤት ነበረ። እንደዛ እየሆን እሱ ይመጣል ኢትዮጵያ። እኔ ቪዛ ሴቶቹን ለማዳሞች ስለማቀርብላቸው እንትን አመጣላቸዋለሁ። እዛ ቪዛ ሰርቶ ይሰጡኛል፣ ብርም ይሰጡኛል። ከዛ እንደዛ እየሰራው እሱ ኢትዮጵያ ይመጣል። ሲመጣ ሰፕራይዝ ላደርገው ከሀገር ቤት ሲኬድ የውጪ ያስፈልገዋል። ታስኪ ውጪ ወጣሁና ልጅቷ ቤት አለች። ውጪ ወጣሁና ታስኪ ይዤ ሄድኩ። በአበሻ ታስኪ ሄዳለች። አበሻ ጠርቷት የወሰዳት ብላ ታቃጥሯለች ደውላ ማለት ነው። እኔ አላቅም። አብረን ምግብ እየበላን በእነሱ ያወራሉ። እዛ እኔ ምንም ማውቀው ነገር የለም። ይሄን ያህል ተንኮል ይሆናል ብዬ እኔ በጣም ግልጽ ነኝ፣ የዋህ ነኝ። በጣም ከሚገባ በላይ ከሚያለቅስ ጋር አለቅሳለሁ። በቃ ምንም ያኔ የኔ ምስጢር ብዬ የምደብቅ ነገር ምንም የለም። ግልጽ ነኝ በጣም እንደዚህ ወልጄ እንደዚህ ሆኜ ብዬ እናገራለሁ። ለካ እነሱ ይተርቡብኛል። ከዛ በቃ ስመጣ እዛ ቤት አላይሽም አለ። ብሩን ይዤ መጣሁ። ለሱ ሰርፕራይዝ አደረግኩለት። ብሩን ከተቀበለ በኋላ ያው ነገሩ ተነሳ። በቃ አብሬሽ አንኖርም፣ እንደፈለሹኝ እንደዚህ አይነት ልጆች አሉሽ፣ በቃ የማይባለውን ቃላት እየተጠቀመ ማለት ነው። ግን እኔን እንደዛ ሲባል ያመኛል። ለምን አላየኋቸውም፣ አላጠቀፍኳቸውም፣ አላጠባኋቸውም። አንዴ ልመርቅ ጣኑ ሳያልቅብኝ ፕሊዝ። እሺ ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ መልካም ነገር ሁሉ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው፣ የተጨነቁ የተከፉ ያዘኑ ፈጣሪ ለሁላችሁ ይበላቸው። ማንም ሰው አይክፋው እዚህ ምድር ላይ ማንም አይዘን። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ ረጅም እድሜ ይኑር። ትዳር የምትፈልጉ ወንድሞቼ ፈጣሪ ተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ልጆቻችንን ፈጣሪ የሁላችንም ያሳድግልን። ከክፉ ነገር ጠብቆ አሳድጎ ለቁም ነገር ያብቃል። እንደኛም እድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን። በየሀገሩ በየእስር ቤት ጭንቅ ላይ ያሉ ሁሉ ፈጣሪ ከእስር ቤት ጭንቅ ገላግሎ ለቤተሰባቸው ለሀገራቸው ያብቃቸው። ማንም አይክፋው፣ ማንም አይዘን። አሜን አሜን። ምን ይቀረሃን? ባልሽ ምን ብሎሽ ነበር? ለሪያል ማድሪድ ሁሉ የሚያሸንፍ ባሌ ቡናሽን ስታፈይ ሁልጊዜ ስትመርቂ ሪያል ማድሪድን አትርሺ ብሎኛል። እና ሪያል ማድሪድ ሁሉ የሚያሸንፍ የሪያል ማድሪድ ጠላቶች አልፈልግም። ኧረ ሀቡ ለእኔ መርቂ ደረስኩ። አቦል ላይ ኔቨሯ እድሜና ጤና ይስጥሽ። ክፉ አይንካሽ። አሜን። ነገር ሁሉ ይስጥሽ። አሜን። ፈጣሪ ደብል አድርጎ ለራስሽ ይስጥሽ። አሜን። ትልቁ ነገር እዚህ ምድር ላይ እድሜ ነው። እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ ካለ ሁሉ ነገር አለ። ያ ለሁላችን። አሜን አሜን። ለሁላችን። የቢዝነስ ባለቤቶች ቢዝነሳችሁ ይስፋ ይስፋፋ፣ ገበያ ይድራላችሁ። ረጁ ግን መታ አልተናገረችም። በቀደም እኔ መርቂያት ሸልፉ ባዶ ይሁን ብዬ በነጋታው መታ ይኸው ሸልፉ ባዶ ሆነ ብላ አሳይታ ነበር። አሁን ግን አልመጣችም። ምን ነው
ሼር አድርጎላት። እሺ አሜን አሜን አሜን። ያምራል። ከዚህኛው ብሉ ይሄ ያምራል። ያኛው በስንት አይነት ከለር አለኝ መሰለሽ? ይሄ በ6 አይነት ከለር አለኝ። ይሄ ግን እንትን አልከበደሽም? ተለቅ አይልም? አይ አይልም። ስስ ነው በጣም ራሱ እኮ ነው ራሱ። ትናንትና በብሉ ይሄ በጥቁር ነው። ጥቁር ግን ያ ትንሽ ቀለል አለ። ጥቁር ቲሸርት ስላረኩ ነው። ይሄም ያም አንድ ናቸው። እንደውም ትንሽ ነው የመጀመሪያው ጥቁሩ ነው ትልቅ እዚህ ድረስ። ኦኬ ይሄ ግን በቃ እኔ በጣም ወድጃለሁ። ሴክሲ አድርጎኛል። አፍንጫይን ሰልካካ እያደረገልኝ ነው። ስብስብ አድርጎ እያያዘልኝ ነው። እንዲሰለከክ ትፈልጊያለሽ እንዴ? ሰርጀሪ ሳልሰራ በማስክ ብቻ ስብስብ ብሎ ስልክክ ብሎ ማስክ የማደርግበት የጊዜ ገደብ ሲያልቅና ሳወልቀው አፍንጫይ ሰልካካ ሆኖ ነው ማገኘው። ከተሰራሽ ግን ኢራን ነው አሪፍ። እሺ እንደ አድቫይስ ኢራን አሪፍ ነው። አዎ የእነሱ ቆንጆ ነው። እኔ ቱርክ ነበር ያሰብኩት። አይ ኢራን ነው። የአፍንጫ ስራ ጎበዝ ናቸው። ኢራን ኦኬ። ቱርክ ለዳሌ ነው። ቱርክ ብዙ ጊዜ ቤሊ እና መቀመጫ ኦኬ እኮ እኔ ለዳሌ ቱርክ ነበር የተሰራሁት እና አፍንጫ እዛ የሚሻል መስሎ የነበረ። በቃ ለአፍንጫ ኢራን ሄዳለሁ። ለአፍንጫ ኢራን ነው። ኢራን ናቸው ጎበዞች። በጣም ጥሩ። ለጥርስስ? ጥርስ ዱባይም አሪፍ ነው። አሜሪካም አሪፍ ነው። ዩኬም አሪፍ ነው። ያው ከተሰራሽ ሆሊውድ ስማይል ነው የምትሰሪው። እንደነ ዳናይት እንደነ ሃናን የሃናን ስማይል እና እሱን ራሱ ሄጂ እሰራለሁ። ዱባይ መጥቼ ይሰራለ። እዚህም አሪፍ ነው። በቃ መጥቼ እዛ እሰራለ። እዚህ ካታክል ይወደዳል። እዛ ብዙ ኦፈር አላቸው ዱባይ፣ ብዙ ዲስካውንት። በየወሩም ትችያለሽ እኮ ዱባይ። ያ እሱማ እዚህም ትችያለሽ። በክሬዲት በየወሩ ከሚቆረጥ ይቻላል። ግን ዱባይ ብዙ ኦፈር አለ። በጣም ብዙ ተወዳዳሪ ስላለ በጣም ብዙ ጥርስ የሚሰሩ ክሊኒኮች፣ ዴንታሎች ስላሉ ብዙ በበዛ ቁጥር ተፎካካሪ ስለሚለው ዋጋ ይቀንሳል። ካታር ትንሽ ኳሊቲ ያላቸው ዴንታል ክሊኒኮች ናቸው ያሉት። ስለዚህ ኮራ ደራ ብለው ነው፣ ተፎካካሪ የለባቸው። ዘና ብለው በውድ ዋጋ ነው የሚሰሩት። ለዛ ዱባይ መጥቼ ብዙ ተፎካካሪ ያለበት ብዙ ዴንታል ያለበት ዱባይ አማርጬ የቀነሰ ቦታ ይሰራለሁ። ራት ታሰሪ አያሰራለሁ ማሬ እንዴ ሳሰራ የዛኔ አፍንጫዋ ጥርሷ እንትኗ የሚሉት ሰዎች ይቀራሉ። ለእነሱ ብዬ ነው ማሰራ። ምን ይመስላችኋል? ቴክኖሎጂ ያመጣውን መጠቀም ነው። አፎርድ ካረግ ነው አይኖት። እኔ ሆዴን ብቻ ነው የምፈልገው። አቡ ዌልካም ዳዲ ዌልካም ሆም። ቡና ላይ ደረስካባት። ደህና መጣት። አህሌ እንዴት ነህ? ምሳቃ ይዘት ጀመርኩ። ቋጥረ ሄድ ጀመርክ። ምን አመጣክልኝ የኔ ፍቅር? ኬክ ምን ሴሌብሬት እያደረጋችሁ ነበር? ይባስ በርዝዴይ የው ተቀረ። ለአባቱ ያለው ክብር ብድግ ብሎ ቲቪውን ፖዝ አድርጎ እየሮጠ መጣ። የኔ ፍቅር አየህ፣ ሳይመን እንዴ ኑኑ ብቻ አለች የምትወድቅ። ሳይመን እንዴት እንደሚወድቅ በቃ ሲኑን እየሮጠች ትላል። ይህንን የአባቷን ልብስ ስትሰማ ኑኑ ከመኝታ ቤቷ ዲሪሪሪ እያለች ትመጣለች። ኑኑ መኝታ ቤት ነው ቲቪ የምታየው። ሳይመን ሳሎን ነው የሚያየው። ምክንያቱም በአንድ ቲቪ ለሁለት ይጣላሉ። ሪሞቱን አምጣ አምጣ። ቢኬርፉል ጀበና ትኩስ ነው። እሺ እንቀጥል። ወደ ታሪካችን እንሂድ። ኬክ ማማ ኬክ ዳዲ ብሪንግ ዩ ኬክ ኢንጆይ ሁዝ በርዝዴይ የስ ኢንጆይ ደ ኬክ ነው። ሼር ዊዝ ዩር ብራዘር። ፍቅሬ ሙሉ ለሷ ሰጠቃት ይካፈሉ። ፀሐይ ወደ ታሪክሽ እንመለሳለን። ማሬ ይቅርታ ያቆምሽበትን ልንገርሽ። ያቆምሽው ባለቤትሽ ከኢትዮጵያ መጥቶ ሰፕራይዝ አርገሽው አብራሽ ሂጃዛ ቤት የምትኖረዋ ከባልሽ ጋር ግንኙነት ያላት ሴት ደግሞ ለባልሽ አንቺ ያበሻ ታክሲ መጥቶ እንደወሰደሽ አቃጥራ እሱ ሰፕራይዝ ካረግሽው ብሩ ከተቀበለ በኋላ እንደማይፈልግሽ አንቺ ገና በ12 ዓመትሽ ተደፍረሽ የወለድሽ ልጆችሽን ምናምን በቃ አጸያፊ ነገር ተናግሮ ልብሽን ሰበረው። እሱ ጋር ያቆም ነው። ከዛ እንደዛ ሰፕራይዝ አድርጌ
እዛው ነገሩ በቃ ያኔ እንለያይ ነው የሚለው። ብዙ ሰው የእሱ ዘመዶችን መጡ መከሩት። እቺ ልጅቷ እንደዚህ ሆናለች፣ ከነበረችበት ወደዚህ መጥታለች፣ እሷን መንከባከብ ነው ያለብህ እና ቤተሰብ ሄደን ጠይቀናል፣ ነውር ነው ብሎ መከሩት። ምንም ያዙኝ ልቀቁኛል፣ በቃ አይሆንም፣ ሙስተሂል አለ። ከዛ ቤት ተከራየልኝ። እሺ ጃዛ ቤት እኔ አይዲ የለኝም፣ ቤት ተከራየልኝ ስለው እምቢ አለኝ። መስጊድ ማቃት ሴትዮዋ ተከራየችልኝ። ሜዘር መጥፎ ቦታ፣ ግልጽ ቦታ በተከራየልኝ። የኛ ሀገር ልጆች ነበሩ፣ 3 ልጆች ይዤ ወጣ። ሀታ የወጣው ቀን ማለት እሱ ተላጃ ነው የሚሰራ፣ አብዱላዚዝ ኩድራ ነው የሚሰራ የነበረው በተላጃ መኪና እንደ ፓኪስታን። የእሷን እቃ ቤት ነገ ልንወጣ ቤት ልፈልግልሽ ብሎ እሷን ቅርብ ቦታ አስቀምጦ እኔን መኪና ውስጥ ይሄ ቻይና ካምፖ ገጠሪ ሰልዋ ቻይና ሞል ጋር አዙሮ ለካ ስልክ ቁጥር ደውሎ አይነሳም፣ ደላላው አያነሳም፣ መስሪ ነበር አያነሳም ብሎ አዙሮኝ እሷ ገብታ እቃ እስከምታስተካክል ማለት ነው። የኔ ጅልነት ስልክ ይደውላል። ከዚ እሷ ገብታ እቤት እቃውን ታስተካክላለች። እሱም አምጥቶ አጠገብ ቅርብ ቦታ አውርዷት ነው። ከዛ ዞር እምቢ አለኝ። ለመንኩት። እኔ ወዴት ነው የምሄደው ብዬም ለመንኩት። እምቢ አለኝ። ቤትን አላህ ያሳድግልሽ፣ እሺ ክፉ አይንካልሽ፣ የልጅ ክፋት አላህ ያሳይልሽ ያረቢ። ከዛ እምቢ አለኝ። ጠዋት እቃ ተጫነ። እቃ ሲጫን ተላጃው ላይ ኩዱራ የሚጫንበት ተላጃ መኪና ላይ ተጫነ። የእሷም የእነሱም የኔም። እኔ አንድ ፍራሽ፣ አንድ ብርድ ልብስ፣ አንድ ትራስ፣ የራሱን ልብስ ብቻ ነው የሰጠሁት። ያለኝን እቃ እንዳለ ይዤ ሄጄ 3ኛ ፎቅ ላይ ነበረ። እዛ ሜዘር እያወረን እኔን እንዴት አድርጎ እንደ ፓኪስታኖቹ ሻሽሽን እሰሪ ወንድ መሰይ ተላጃ መኪና ላይ ሴት ልጅ እንደማይጫን ያውቃል። እንደ ፓኪስታኖቹ ሻሽን ከፍ አድርጌ አስሬ ወንድ መስዬ ማለት ትራፊክ እንደ ወንድ መስዬ እሷን በከርዋ ላከ። እኔን ግን ሻሽን አስሬ በተላጃ መኪና ሄድኩ። ኳተር ላይ ታውቂያለሽ፣ በትልቅ መኪና ሴት ልጅ አትጫንም። ከዛ ሄድኩ እና እቃ እስከ ለትንሽ ጊዜ እዚህ ይቀመጥ ካምፓኒ ነው የምቀይረው ሲለኝ ማለት ነው። ካምፓኒ እስከምትገባ ድረስ እዚህ ይቀመጥ እለዋለሁ። እኔ ላይ እቃ እያስተካከልኩ የእሱንና የልጅቷን እቃ ይዞ እልም እቃዬንም ሳያስተካክል ማለት ነው ሄደ። ጠዋት እኔ ኬኔቶ ምናምን አደርጋለሁ። ይመጣል፣ ቁርሱን ይወስዳል። ለእኔ ደግሞ ኩዱራ ምናምን ያመጣልኛል። እንደዛ እየኖርኩ አንድ ልጅቷ ለቤት ክራይ ብዬ አንድ ልጅቷ ጨመርኩ። ሜጀር ሳውዲያ ሱፐር ማርኬት ላይ ቆሜ የሆነች ልጅቷ ቆማት ስታለቅስ ቤት አታለች። ሻንጣ ይዛ ስታለቅስ ምን ሆነች ነው ስላት፣ እንደዚህ ወንድሜ ይመጣል፣ ወንድሜ እስከሚመጣ ድረስ ምቆይበት ቦታ እንትን ብዬ ነው እኔ ፍሪ ቪዛ ነኝ ትልና አይዲዋንም ታሳያለች። እኔ ደግሞ ፍሪ ቪዛ ትሆን ምን ትሆን አላቅም፣ አይዲዋን ብቻ አየሁና በቃች ህጋዊ ናት አልኩ። እኔ ስለ አይዲ ስለሌለኝ ስለ አይዲ አላቅም። ፓስፖርቷንም ይዛለች። እዛ ነው ያልኳት። ወንድሟን መጣ። ለካ ቸርች ከአጎቴ ልጅ ጋር ይተዋወቃሉ። ከኔ ጋር ያለችው አጎቴ ጋር እሷን መጣች። እኔ ጋር እያለች ጁምአ መጣ። እስከ ቅዳሜ ድረስ እኔ ምንም አላቅም። ልጁም አመጡ። እቤት ከገባሽ በኋላ ስልክ ደውላለ ስራ ትግባ ስል አትገባም፣ እኛ እናስገባታለን። ስልክ ዝም ብዬ ደውላል። እኔ የምጠቀመው ስልክ ደግሞ የባለቤቴ ስልክ ነው። እሱም ካምፓኒ ላይ ተያዘ። ከጁምአ መጥታ ቅዳሜ እኔ አሞኝ ነበረ። እሷም ምሳ በልታ ምን ብላ የቀለባን ራሱ ምንም አላለችኝም። ብር የለኝም ነው የምትለው። ሻንጣው አለ። እኔና እሷ ብቻ ነን ቤት ውስጥ። እዛ እሱ ሲያዝ ሲአይዲዎች እሱን ሲይዙት እቤት ድረስ አመጣ። ሲአይዲዎችን ማለት ሀታ ቮይስ ራሱ አድርጎን ውጭ ያላለኝም አይዲ እንደሌለኝ ያውቃል። እዚህ ደግሞ ስመጣ ምገባበት ቦታ እንደሌለኝ ያውቃል። ይዞ መጣ። ተያዝኩ ከእሷ ጋር። ሲአይዲዎች በር ሰብረው ገቡ። እሱን ግን እንደዛ ሆኜ አንቺ የት ነው የምታውቂ ያሉኝ። የእሱ ምስት እዚህ ቤት ነበረች።
የእሷን ስልክ ነው እንጂ እኔ አላውቀውም አልኩ። ማለት ለምን የኒካ ወረቀት የለንም እዛ ጋር። እሱም ድጋሚ ይገባል፣ አብሮ ይገባል። እሱን ላትርፍ ብዬ ኤሌክትሪክ ላይ አዳፕተር ላይ ጣቴዎች አሁንም ቅርጽ አለው፣ 4 ጣቴ ማለት ነው። እንዳምን ብሎ ኤሌክትሪክ ላይ ሲያንጣጡኝ እኔ አላውቃትም። ልጅቷ ደግሞ 27,000 ኤሪያል እና 40,000 የሚያወጣ አልማዝ ቦርሳ ውስጥ አለ። እንዴ ይህንን ነገር እኮ ሰምቼ ነበረ። ዩቱብ ላይ ይሆናል። እኔ እንጃ። እኔ እዚህ ካታር ስለሆንኩኝ ይህንን ነገር ሳልሰማ አልቀርም። እሺ 27,000 እና እንትን እየሰረቀች ምናምን ሰምቻለሁ መሰለኝ። ኦኬ ሌትስ ጎ። አሁን አንቺ እዛ ሳትሄጂ በፊት ነው። እኔ 2019 ላይ ነው የገባሁት ኢትዮጵያ የገባሁት። ካታር 17 ዓመቴ ነው አሁን። ማሻአላ እኔ ዱባይ መስለሽኝ ነው። አሁንም ካታር ነው ያለሁት። ለ2 ዓመት ብቻ ነው ከካታር ወጥቼ አቡዳቢ ኖሬ ወደ ካታር የተመለስኩት። 17 ዓመት በኢትዮጵያ 2000 ሚሊየም ነው እኔ ካታር የገባሁት። በቃ እሱ ነው በቃ። እዛ አላቅም። ሴትዮዋ ናት የሰጠችኝ ትላለች። 5 ቀን በረዶ ቤት ያሳደሩ ማለት ነው። በረዶ ቤት እስር ቤት ሰነያ ሳያደርሱ ማለት ሌላ ቦታ ነው። በረዶ ላይ ምን በላ በረዶ ነው፣ ምንተኛ በረዶ ነው። በቃ ምንም ብርድ ልብስም የለም፣ በረዶ ነው። ቤቱ አይሲ ብቻ ነው። በቃ እዛ ነው እንዳምን ብለው ማለት ነው። እኔ አላቅም። ስትመጣ እንዲህ ነው ያገኘኋት። አይዲ ስላለ እኔ ስለ አይዲ ስለማላቅ እንዲህ ስትለኝ ስታለቅስ ይዤ ቤት መጣሁ። ብርም የቤት ስራ ግቢ ስላትም ቆይ ትለኛለች። እኔ አላቅም ብዬ ወላይ ጡት ማዣ ራሱ አላደረኩም ነበር። ትመለሻለች ብሎኝ አባያ ደርቤ ነው የሄድኩት። እኔ ግን እንትን እሱ ብር ይከፍልልኛል ብዬ አስቤያለሁ። 13,000 ብር ክፈይና አንቺ በሪአ ተመለሽ አሉኝ። እዛ ለገራማ ደግሞ 13,000 ሪያል ክፈይና ትወጫለሽ ሲሉኝ ክፈልልኝ ስሎ እምቢ አለኝ። እኔ ሰርቼ ከፍላለሁ ክፈልልኝ አልኩት። እምቢ አለኝ። ሀታ ማዳሞቹ ቁጥር ስለሌለኝ ነው እንጂ ማዳሞቹ ይከፍሉልኝ ነበር። መስጊድም ብናገር ብዙ ጀማዎች ነበሩ ይከፍሉልኝ ነበር። ኢትዮጵያ አልገባም ነበር። ስልክ ስለወሰዱ የእሱን ቁጥር ነው በቃሌ የማውቀው። እምቢ አለኝ። እኔ ከፍላለሁ ልውጣ ብቻ፣ እኔ ኢትዮጵያ ብቻ መሄድ አልፈልግም ስለው እምቢ አለኝ። ከዛ ማለት አፉን አውጥቶ እምቢ አለሽ ወይስ የለኝም አለሽ? እኔ አልችልም፣ አንድ ቤት ይገዛል ያን አልብር አልችልም ማለት ለምን እሱ እዛ ህይወት ጀምሯል። እኔ እዛ ከሆንኩ ይበላሻል። ይገርማል። ከዛ ስመጣ ልብስ አምጣልኝ። የኔ ልብስ ሁሉም ነገር እዛው ነው ያለው። አባያ ደርቤ ነው የወጣሁት። ጡት ማዣ ራሱ አልነበረም። እስር ቤት ነው የሰጡኝ የሚሄዱት ሴቶች ማለት ነው። ልብስ አምጣልኝ ስለው 2 ብርድ ልብስ 2 ሻንጣ ላይ አድርጎ መጣ እና 1 ስልክ ወላሂ 100 ሪያል አልሰጠኝም። ምግብ ኢትዮጵያ ነው። ሻንጣ ውስጥ ብርድ ልብስ ውስጥ ኪስ ውስጥ ብር ፈልጋለሁ። ኤርፖርት እኔ ብር ፈልጋለሁ። ምናልባት ደብቆ አድርጓል ብዬ ማለት ነው። እዛ እሺ ማን ነው የሚቀበለኝ ስለው ጓደኞች ያሉ ይቀበሉሻል አሉ። በቃ እነሱ ላይ ብር ልኳል ብዬ ዝም አልኩት። እዛ እነሱ 8 ሰዓት ነው የወረድኩት። ወደኛ እንሂድ ሲሉኝ አልሄድም አልኩ። አላቃቸው የእሱ ጓደኞች የት እንደሚወስዱ አላውቅም። ወንድሜ ጋር ሲሄድ መስቀል ነው። ወንድሜ ደግሞ ክፍለ ሀገር ሄደዋል። ምስቱ አለችው። ምስቱንም አላቃትም። እኔ ከሄድኩ በኋላ ነው ያገባት። ያን HIV ይዟታል። እዚህ ግቢ እንዳገባ ያሉት ማለት ነው። ያው ሲቸግር የዴት ይሄዳለሁ ወደ እነሱ ነው። ከ8 ሰዓት 1500 ብር ሰጠኝ ጓደኛው። 1500 ብር ሲሰጠኝ የኢትዮጵያ ብር 800 ብር ውድ ነበረ በዛ ሰዓት መስቀል ስለሆነ 800 ብር ኮንትራት ይዤ በ15 ነበር በ14 ነበር የመጣሁት። በ15 ሄድኩ። ሲሄድ እዛም ፀሐይ ምን ይዛ መጣች። ፀሐይ ምን ከደቡብ አፍሪካም ደውሎ ፀሐይ ምን አመጣች። ጎረቤት ላይም ፀሐይ ምን አመጣች።
በቃ እኔ ጠባሳ አለብኝ። በፊትም ልክ ያለው አርጌ ያለው የዛ ጊዜውን አላዩም። ለሁሉም አርጌ ያለው እቃ ደግሞ ልኬ ነበር። ደህና እቃ ልክ ያለው እየሰራው ከሱ ተደብቄ መስጊድ እየገዛው ደህና እቃ ልክ ያለው ፍሪጁም ኦቭንም ገሳላም ልኬ ግዛልኝ አስገዛልኝ ስለው እምቢ አለኝ። እኔ ብቻዬን ሄጄ አንሰል ጋራሪ ብቻዬን ገዛው። ያ ሁሉ እቃ በእሱ ዘመዶች ጋር ነው ያለው። የኔ እቃ አላየሁም ነበር። እዛ ሄድኩ። እዛም በሁለተኛ ቀን በታረደ በሁለተኛ ቀን ትቼ መጣሁ። ጆሮ ሲዶኖቅር ማለት ነው። ቤት ልከራይ እንደዚህ አልተመቸኝም እንዲህ እየተባልኩ ነው ስል 10,000 ብር ልኮልኝ ቃሊቲ ቤት ተከራየሁ። ቃሊቲ ቤት ተከራይቼ የሾንበቆ ቤት በ1200 ብር ተከራየሁ። እዛ እሱም እኔ መስከረም ላይ መጥቼ ህዳር ላይ መጣ። ህዳር ላይ ሲመጣ እቃዬንም አገኘው። ወደ አለም ገና ሄን የእሱ ጓደኞቹ ያለበት የአገሩ ልጆች ያለበት ወደዛ ተከራየን። እንደዛ እየኖር የእሱ እህት ደግሞ እናቷ በ3 ወር ነው የሞተችባት። የመጨረሻ እህቱ እኔ ጋር መጣ። ደህና ነበረ። ከልጅቷ ጋር መሆኑን ያወቅኩት በዛ ሰዓት ሲመጣ ስልኩን ኢንተርኔት ልጠልፍ ብዬ ስልኩን ስከፍቶ እዛ ከዛን ሰዓት ድረስ ከእሷ ጋር እየማገጠብሽ እንደነበር አታውቂም። ኢትዮጵያ እስከመጣ ድረስ ከአንቺ ጋር ኢጃዛ ቤት ተከራይታ ከምትኖር ልጅ ጋር እየማገጥ እንደነበር አታውቂም። ኢትዮጵያ ከመጣ በኋላ ነው ያወቅሽው። ዲኒ እያወቀች ነው አብረው ቀጥላ ነው ጭንቅላቴ ውስጥ እያወቀች አብረው ቀጥላ ነው እስር ቤትም ሆና እንዲከፍልላት የምትለምነው እያልኩ አውቀሽ በቃ ዝም ያልሽው የተውሽ መሰለኝ። እስከዛን ሰዓት ድረስ አላወቅሽም ነበር? አላወቅኩም። ቃሊቲ የሾንበቆ ቤት አርከበ ሱቆቹ ጋር ከገበያ ጀርባ አለ። ኮሜንት አይቼ ነው አለ። የሾንበቆ ቤት ከአርከበ ሱቆች ወደ ውስጥ ገባ ብሎ የሆነ ቤት አለ። በሩ ሁሉ በሾንበቆ ነው የታጠረ ነበረ። አሁን ይኑር አይኑር አላውቅም። አይ ኮሜንት ስላየሁ ነው። ከዛ መጣና ኢንተርኔት ልጠልፍ ስል ስልኩን ፀሐይ ሀሳብሽ ይሰረቃል። ኮመንቱን ትተሽው ጣራ ወይ ግድግዳ እያየሽ ንገሪኝ። ለምን ሀሳብሽ ኮመንት ለመመለስ ሀሳብሽን ስታቋርጪ ታሪኩ ይመሰቃቀልብናል። እኛ ተመስጠን እያዳመጥነሽ ነው። 3800 ሰው ተመስጦ እያዳመጠሽ ነው። አንቺ ግን ኮመንት የምትመልሽ ከሆነ ታሪኩ ይጠፋብናል። ስለዚህ ኮመንት እንዳታይ ጣራ ወይ ግድግዳ እይ። ስልክሽን አትይ ወይ ገልብጩ ስልክሽን። እሺ ይቅርታ። እሺ ኢትዮጵያ መጥቶ ነው ያውቁ። ኢትዮጵያ መጥቶ ሆናችሁ እሱ ጋር ነው ያውቁ። ስልኩን ልጠልፍ ስከፍቶ ሚሴጅ በኢሞ ገባ ከልጅቷ። ስልኳን እኔ አውቃለሁ፣ እኔ ጋም አለ። አርግዣለሁ፣ ምንድነው ላስወርድ ነው ብር ላክልኝ ምንድነው ብላ አንተ እሷ ጋር ሄዳ በቃ እንደዚህ ብላ ከርዲ ይገባል። ዳታውን ልጠልፍ ነው ያዝኩት እኔ። ይሄንንም ማስቤ አይደለም። ከዛ የኔውን እንትን ሪከርድ ላኩ። እኔ ለተንኮል የእሱ ስልክ ለመፈተሽም አይደለም። እኔ ስልክ ኢንተርኔት ልጠልፍ ልጆቼ ሂደው ነበረ። የከኔ ነው ኢንተርኔቱ በሩ ተዘግቶ የሳሎኑ ዋይፋይ አልደርስም ብሎ። ቆይ ልንገርሽ የቱ ጋር እንደተቋረጠብኝ። እንትን ስልኩን ልትጠልፊ ስትይ ኢሞ ስታበሪ እሷ ማርገዟን አንተ እሷ ልታይደክ እኔ እዚህ አርግዤ የማስወረጃ አጥቻለሁ ምናምን ብላ ቮይስ አደረገች። እሱ ጋር ነው ከእሱ ጋር ቀጥይ። እዛ ያ ሁሉ እኔን ተንኮል አስቤ አይደለም ወይ ስልኩን ለመፈተሽ አይደለም። ስልኩ ፓተሩንም አውቃለሁ የኔንም ያውቃል። ግን እኔ ልጆች ምናልባት ሚሴጅ ልኮ ይሆናል ፎቶ ልኮ ይሆናል ብዬ ዳታ ስለመጠቀም ብር ሲያልቅብኝ ነው ዳታውን ልጠልፍ ብዬ ከፈትኩት ማለት ነው። እንደዛ ብዬ ዳታ ሼር ላረግ ነው የሚባለው። ዳታ ሼር ላረግ። እሺ ዳታውን ሼር ላደርግ ኢንተርኔቱን ሼር ላደርግ ነው የከፈትኩት። ከዛ ጠየቅኩት እንዲህ ብዬ በቃ አበትኩት። ጠየቅኩት ሌላ ሰው ቢሆን ኦኬ ችግር የለውም አብረን እየኖርን እንደዚህ ያደረክ ወይ ይሄ ሁሉ በደል የደረሰብኝ በሷ ነው ወይ ብዬ ተናገርኩት። ያ ሁሉ ድራማ አሁን መጣልኝ። ትጠይቀው አይ ብሎ በቃ አልፏል ሁሉም ነገር። በዛ ሰዓት አንቺ ስላናደድሽኝ ነው ከአበሾች ጋር ስለይሽ ነው ስለተናደድኩ ነው እንደዚህ ያደረግኩት ምናምን ብሎ እንትን አለ። ተውኩት። እኔ በቃ መልስ ሄደናል፣ እኛ ሀገር እነሱ ሀገር መልስ ሄደናል።
እኔ በቃ አሁንም ሌላ ነገር ይመጣል ብዬ ተውኩት። ሰው እንትን ካለኝ ግግም አልልም እተዋለሁ። እዛ ሄደ እሱ ተመልሶ በአመቱ መጣ። እኔ እዚህ ሰፈር ነበርኩ። ያመኛል፣ ሆዴ ይነፋኛል። እዛ ኪንታሮት ነው ብሎኝ 4 ወር ወደ ሻሸመኔ ሄጄ እዛም ኪንታሮት ነው ብሎኝ ያንን መድኃኒት ተጠቀም። እዚህ ደግሞ ምን ይላሉ የእሱ ጓደኞቹ አርግዛለች ብሎ ለሱ ይደውሉለታል። ሁለተኛ ዙር በአመት መጣ። እርጉዝ ናት ሲሉ ማለት ነው። እርጉዝ ናት ሲሉ በአመት ሲመጣ እኔን እያየኝ ነው። እርጉዝ አይደለሁም። እኔ ግልጽ ነው። ሆዴ አበጠ። ሆዴ እንደዚህ ብዬ ሆዴን ክፍት አድርጌ ነው ለሴቶቹ ማሳየው። ቤተሰብ ጋር ሊሄድ አይሰጠኝም ነበረ። የሆነ ፕሮግራም የቤተሰብ ጉዳይ ተጠርቼ ድሮ የሞተ አጎቴ አሁን ሞቷል ብዬ ሄጃለሁ። ለምን ስለማይሰጠኝ መቅረት አልችልም ነበር። ያን ሁሉ እያደረኩ አሁን ድጋሚ ሁለተኛ ሲመጣ እኔ እርጉዝ አይደለሁም አየኝ። ከዛ ሐኪም ቤት ሄድ፣ ንጹህ ነሽ፣ ጤነኛ ነሽ፣ መውለድ ትችያለሽ ነው የሚሉኝ። ውስጥ ያለው በሽታዬን አላዩም። እዛ እሱ ተመልሶ በአመት መጥቶ ሲሄድ ማለት ሁለተኛ ዙር መጥቶ ተመልሶ ሲሄድ እንትን አለ እህቴ ጋር ሄድኩ። እህቴ ጋር ምክንያት አድርጌ ሆዴ በጣም ያብጣል፣ ማታ ማታ አልተኛም፣ በቃ ያቃጥለኛል። የ3 ሰው ሆድ ነው የሚያክለው ሆዴ። እዛ ሄድኩ። ሆሳና ሲሄድ ዝም ብሎ ክሊኒክ ሲሄድ አንቺ እስከ ዛሬ ድረስ የት ነበርሽ? 90 ቀን ብትቆይ ኖሮ ካንሰር ሊሆንብሽ ነበረ፣ ከባድ እጢ ያለብሽ አሉኝ። እሱ በሄደ በ14ኛ ቀን እኔ ኦፕሬሽን እንትን አገር ቤት ሄጄ ለኦፕሬሽን ቀጠሮ ያዝኩ። በዛ ሰዓት እኔ ላይ ብር አስቀምጦ ነበር። እኔ ይሄ ብር እኔ ጋር እንዳይሆን ያንተ የለፋኸው ቤት ነው የለፋኸው ብር ነው፣ ስለዚህ በአንተ አካውንት ይሁን፣ እኔ ልሞትም ልድንም እችላለሁ፣ ስለዚህ ብርህን ልመልስልክ ብዬ መለስኩለት። ከሞትኩ ሰደቃ ታወጣለህ ብዬ ማለት ነው። ብሩን መለስኩት። ለሕክምና አስቀምጬ መለስኩለት። አሳክሞኛል፣ አላህ ይስጠው። በጣም አሳክሞኛል። ሐኪም ቤት በጣም ዞር ያለው አላህ ይስጠው። ከዛ ኦፕሬሽን ሆንኩ። ኦፕሬሽን ሆኜ ትቼ መጣሁ። እዚህ ሲመጣ አሁንም በ3 ወር በ4 ወር ሐኪም ቤት ሄድኩ። ኦፕሬሽን ሆኜ በመጣሁ አሁንም ማመኝ ሲጀምር ማለት ነው። አዲስ አበባ መጥቼ ሐኪም ቤት ሲሄድ መሳሪያ አስገቡና ብረቱን ሲያስገቡ የማፀን ብረት የውስጡ ስፌት ተፈታብኝ። እዛ ተሰቃየሁ። 9 ወር ሙሉ 8 ወር በሙሉ ደም ፈሰሰብኝ። እቺ ማትወልድ በቅሎ ናት ይሉኛል። አውቃ ማፀኗን እንትን አርጋ ነው ይሉኛል። አይሉኝ ነገር የለም። አላህ ነው ያልሰጠኝ። መጣ 3ኛ ዙር መጣ። እንደዛ እያመመኝ ውጪ ማደር ጀመረ። አዳማ የስንዴ መጋዘን ከፍቻለሁ ይላል። ያድራል፣ ይመጣል። ጠዋት ልብስ ሊቀይር ብቻ ነው የሚመጣ። ቤተሰብ እምቢ አለኝ። ከዛ ስሜን ሀታ ሀቡ የኔን ስም ይሄን አልች ስቃይ ችግር አብረን ያሳለፍ ነው። ክፉም ደጉም ሰው ሀገር ነው ያገኘሁት። ስሜን ማን ብሎ ሴቭ ያደርግ ጥሩ ነው? ሴፉ ባሌ የኔን ስም እዚህ ጋር እህቱን እያሳደግኩ ነው። ምንም ብር የለኝ። ያለኝን ለሱ መልሻለሁ እኔ ላይ አስቀምጠው። ከዛ መጣና ሸሚዝ ተኩሽ ያለ ተኮስኩ፣ ጫማ ጠረኩ፣ ሱፍም ተኮስኩ። ይሄን የራስ ሰርግ ሊሆን ይችላል አልኩት። አብረን እንሂድ ስለው የዱርዬ ሰርግ ትሄጃለሽ ወይ አለኝ። እና እሺ መቼ ነው የምትመጣ አልኩት። ከሳምንት በኋላ በዛው ሀገር እሄዳለሁ። የሆነ በመሬት ጉዳይ ነበረው ፍርድ ቤት ያዘው። በዛው እዛ ሄዳለሁ። እሱ ለካ ጫጉላ ቤት ውስጥ ከሚጨርስ ነው። ከዛ ሄደ አገባ። አላውቅም እኔ በዛ ሰዓት እዛ ሊሄድ ነው አለ።
ቀኑ ደርሶ ማንን አገባ? ሌላ ሴት ወይስ እዚህ ካታሪ ያላችሁ ሲማግጥብሽ ኢጃዛ ቤት ከላይ የነበራትን ልጅ? ሌላ እዚህ ሰይድ ያሲን እኛ ሴት በህይወቱ ኦኬ። ሌላ ሴት ማለት ነው። ሌላ ሴት ነው። እዚህ ወንድሞቹ ጓደኞቹ ናቸው። የእሱ ጓደኞች አብሮ አደግ አንዱ አላህ ራሞ ሞቷል። እኛ ሀገር ሄዶ መልስ ሄዶ የመጡት ናቸው። አንዱ ደግሞ አለ ወላሂ ብላህ ረብል ከአባ መጥቶ አያውቅም። ዳያስፖራ ነው ብሎ ንካ የታሰረለት ማለት ነው። ትዳር የለውም ተብሎ ነው እንትን ያለው። ከዛ እኔ ምንም አላውቅም። አሁንም ሄደ እሱ ለሱ የሚያስፈልገው ነገር አድርጌ ይዞ መሄድ ነገር እቃ አዘጋጅቼ ሄደ። ከዛ በኋላ በ10 ቀን በኋላ የሚመጣ ሰው አለ። ይሄን እቃ እዚህ ሰው ፈልጓል ይላል። ጩኮ ሰርቼ ሹሮ ሀታ እሷ እኔ በኦፕሬሽን ደም እያፈሰስኩ ቡና የማሽን ቡና ጠጣም 4 ኪሎ ቡና በእጄ ወቅጫለሁ። ሰው ፈልጎ ነው የማሽን ቡና የማይጠጣ ሰው ብሎ መቆጫ ከጎረቤት ለምኝ። ሌላ ጊዜ እቃ ስልክ በእንትን ለሰው ነው ብሎ አንቺን የገዛ ሚስቱን በኦፕሬሽን የተደረግሽ የታመምሽ ይህን ሁሉ ነገር እንድታዘጋጅ ያደረገ ለማ ለዚችኛዋ በድብቅ ላገባት ሚስቱ ሁሉም ነገር አዘጋጅ። በርበሬው፣ ሹሮው፣ ሚጥሚጣው፣ ቂቤ፣ ማር ምንም ሳይቀር ማለት እሱ ላይ ራሱ እዚህ ሰው ፈልጎ ነው ልሸጥ ነው። እዚህ ሰው ፈልጎ ነው። እኔ ጥቅም የሚገኝ መስሎኝ ነው። እሱ ጥቅም የሚያገኝ መስሎኝ ሀታ ብር በስነ ስርዓት አይልክልኝም። 10,000 ብር ይልካል። 5,000 ብር የቤት ኪራይ እከፍላለሁ። 2,000 ብር የእህቱ ትምህርት ቤት እከፍላለሁ። 3,000 ብር ነው ለእኔ የሚተርፍ። እህቱ አብራሽ የምትኖር ናት ቤት? ትንሽ ናት። እሷም እናቷ ሞታለች። ያኔ የእሱ እህት ናት። ትንሽ ናት። እዛ ሄደ 9ኛ ባገባ የእንትን ቀን የአረፋ ቀን በቪዲዮ ደወልኩ። በቪዲዮ ስደውል ራቆቱ ነው። ከሰላት መልስ በቪዲዮ ደወልኩና ራቆቱ ነው። የት ነው ያለው? ኢጃዛ ቤት ወንዶች ቤት ነው እንዴ? ወንዶች ቤት አላልክም እንዴ? የት ነው ያለው ስለው በኢድ ቀን ማን ነው የሚደውለው አለች። እሷ ማን ነው የሚደውለው በኢድ ቀን ስትል ጆሮዬ ላይ መጣ። ድምጿን ሰማሽ? ድምጿን ሰማ። ከ9 ወር በኋላ ማለት ነው። አግብቶ ካታር ነው እንዴ ያመጣት? እሱ ኢትዮጵያ አግብቶ እና እሱ ቀድሞ ሄደ፣ እሷ ከኋላ ሄደች። ለዛ አይደል እቃ ያዘጋጀሁላት። እሱ ይዞት የሚሄደውን እቃ አንቺ እሱ ከኢትዮጵያ ወደ ካታር ሲመጣ ያዘጋጀሽው ለእሷ እሷ ቤት የሚገባ ነው። እኔ እኮ እሷ እዛው መስላኝ ነበረ። ከተጋቡ በኋላ እሱ ጥሏት የመጣ እዛ አስቀምጧት የመጣ ነበር ይመስለኝ። ቀድሞ ነው የላካት ወደዚህ አይደለም። እሱ ቀድሞ ሄደ፣ ለእሱ ማዘጋጅቼ፣ እሷ ስትሄድ ደግሞ ለእሷም አዘጋጀሁ። ለእሷም 2ኛ ዙር አዘጋጀሁ። ከ10 ቀን በኋላ ያዘጋጀሽውን እቃ ለማን ሰጠሽው? እሷን በአካል ሄደሽ አየሻት ሰጠሻት ወይስ ሰው ላከሱ? ሌላ ጊዜ ኤርፖርት ሄጄ ነበር እቃ ምልኮ። የዛ ጊዜ ደግሞ ሞተረኛ ልኮ ነው እቃ የሰጠሁት። እንዳታውቂያት ነው እንዳታያት። እሺ የአረፋ ዕለት ስልኩ ጋር ነው ያቆምነው። ይቅርታ ስላቋረጥኩሽ። አረፋ ዕለት እንደዛ ማን ነው በዚህ በኢድ ቀን የሚደውለው ብላ እንትን ስትል አበጥኩ። እኔ ጋር እንግዳ ይመጣል፣ ወንድሜም ይመጣል፣ ሌላ ጎረቤቶቹም ይመጣሉ። እዛ ከሰላት መልስ ይሄንን ስሰማ አበጥኩልሻለሁ። ከዛ ማን ነው እለዋለሁ። አረ ጎረቤት ሄጄ ነው። እና ማናት እኔን እንደዛ ምትለኛል? እኔ ያችኛውን የመሰለችኝ እቺ በፊት የነበረችዋ እሷን የመሰለችኝ ከእሷ ጋር አብሮ ያለው እዛ ለብሶ ምን ብሎ ውጪ ወጥቶ ደወለና እኔ በጣም እወደዋለሁ ጎማ ይብላኝ አለ። ጎማ ይብላኝ ሲል እውነት መሰለኝና ተውኩት። በቃ እውነት መሰለኝ ወላሂ ጎማ ይብላኝ። እኔ ሰው ቤት ነው ለአንቺ አይደለም ለሌላ ሰው ሲወራ ሰምተሽ ነው። ተውኩት። እውነትም የበላ ነው የሚመስለኝ እኔ። አዎ እንዲህ ነው እንደምትወጃቸው ሲያውቁ እንዲህ ነው። ጎማ ይብላኝ ማለት መኪና ይግጨኝ ነው አይደል? ወይስ የአውሮፕላን ጎማ? ጎማ ይብላኝ ማለት መኪና ይግጨኝ ነው። ጎማ ይብላኝ ሲልሽ አንቺ ደግሞ ጎማ ከሚበላው አመንሹ። አመንኩ።
እዛ እንትን እንደዛ በዛ ተውኩት። እሱን ዘጋሁት። በፊት ማታ ማታ ይደውልልኝ ነበረ ከእሷን ሳያገባ ኢትዮጵያ ሳይመጣ በፊት በቪዲዮ ያናግረኝ ነበር። ልክ ቤት ከገባ በኋላ ጠለባት ነው የሚሰራ። አይደውልም፣ ስልክ አይመቸኝም፣ ዘግቶ ነው የሚገባ። ቻው ደህና ደሪ ልተኛ ነው ወሬ አልፈልግም ብሎ ነው የሚገባ። ከዛ ዘጋለሁ፣ አልደውልም። እኔ ሲወጣ ብቻ ይደውላል። ቀጥታ ብሎክ ነው ስልኬ፣ ቀጥታ ብሎክ ነው። እሱም በኢሞ ብቻ ነው፣ ዋትሳፕም ሌሎቹም ነገር ብሎክ ነው። ከዛ እንደዛ የሆንክ እኔ ለምን ብለሽ ጠይቀሽ አታርጊም? ለምንድን ነው በዋና ስሞክርኩ ብሎክ አድርገኸኛል፣ ለምን ብሎክ አደረከኝ ብለሽ ጠይቀሽ ታውቂያለሽ? ጠለባት ስለሚሰራ በዛ ስትደውይ ይጠፋብኛል፣ ሎኬሽን ስለሚሄድ። ጠለባት ዲሊቨሪ ነው የሚሰራው። ከዛ እንደዛ መስቀል ሄድኩ እኔ አገር ቤት። የሆነ አባቴ በጣም ታሞ ነበረ። ሄድኩ እኔ እሄዳለሁ። ቤተሰቡ ወንድሞቼ እንትን ሲሉ አሁን መራቅ አልፈለኩም። ተጠርቼ በግድ ከዚህ መኪና ይሄድ ነበረ፣ የሚሄድ መኪና ነበር። ከነሱ ጋር አብሬ ሄድኩ። እዚህም ብቻዬን ስላለው ልጅ እህቱንም ይዤ ሄድኩ። እህቱንም ይዤ እጄ ትቼ ስመለስ በመበጣ ሁለተኛ ቀን ሊሆነች ልጅቷ ቆጮ አምጪ ብላ ወደ ሰበታ ይዤ ሄጄ ነበር። እሷ ቤት ተቀምጬ እያለሁ ቪዲዮ ይላካል፣ የሰርግ ቪዲዮ ቤሎ ምኑ ይላክልኛል። ከዛ ማነሽ ሳልኳት፣ አንቺ የአብዲ እህት የከሌ እህት አይደለሽ እንዲ አለችኝ። አዎ አልኳት፣ ነገሮቹን ለመቀበል ማለት። እሷ ለካ አውቃ ነው። ተጣልቶ ንካ ወርዶ ኢትዮጵያ መጥታለች እሷ ስሜን ሳይቀር ያለችበት የእሱ እህት ስም እንትን ሰፈሩ ሳይቀር ሁሉም ነገር ነግሯታል። እዛ እንዲህ አለች፣ እንደዚህ አግብቼ እንደዚህ አይነት ቀን ሱፉም አንድ ነው፣ ለእኔ መልስ የተገዛ ነው፣ ሁሉም ነገር አንድ ነው። ሚዜዎቹም እኛ ሀገር መልስ የሄደው ሚዜዎቹ ናቸው ማቃቸው። አብሬ እነሱ ግቢ ስንት ጊዜ ኖርኩ ነው። እዛ አበድኩ ወላሂ። ከሰበታ እስከ አለም እንትን ዋስ ድረስ እንዴት እንደመጣሁ እኔ አላውቅም። እዛ ስጠይቅ ሆኖ ነበረ፣ አንቺ ስላልወለድሽ ሆኖ ነበረ፣ ግን ያንቺ እንባ ስላለ ትቻለሁ፣ ንካ ውርጃለሁ፣ አገሯ ገብታለች። እዛ ሊሆን ይችላል ብዬ እሱንም ተውኩት። ሰው አስታረቀን፣ ተውኩት ትቼ። አሁን እኔ ከእኔ ደም ሲፈስ አሁን ያ የውስጡ ስፌት የተፈታ ደም ይፈስብኝ ነበረ። ፎቶ አንስቼ ላኩለት። እኔ ለወንድም ያላኩ፣ ለእህቶች ያላኩ፣ ለአባት ያላኩ። ከሁሉም ነገር ባል ነው የሚበልጥብሽ አይደል? ፎቶ እኔ ላኩት። ደም ይሄ እንደዚህ የፈሰሰ ነው። አንቺ ካሁን በኋላ ካንሰር ይዞሻል፣ ሰው አትሆኝም፣ እንደ እከሌ ነው ምትሞቺ። ለታመመ ደም ለሚፈሰው እንዴት እንደዛ ይባላል? እዛ በ12 ዓመት የተከሰተ ነገር እኔ የሆነ ነገር ስናገር ያንን ነገር መጥቶ ይሰድበኛል። ከዛ ናሴ ላይ ልካ እሺ ሀቄን ስጠኝ አልኩት። 9 ዓመት ድንጋይ ቀልብ ያለው አለ። እኔ ድንጋይ አይደለሁም፣ ወልጅ ያለው አይቻለሁ። እሱ ከዛ ትኛውን ጋር 10 ወር ነው 9 ወር አብሮ ኖሮ አልወለደም። እሱን አላህ ነው የሚያውቀው። እኔ ፈራጅ አይደለሁም፣ አላህ ነው የሚያውቀው። የኔ ችግር ሁን የሱ ችግር ሁን እሱ ምን ያቺን አስረግዟል ነበር፣ ያስረግዛል እሱ። አንቺም መውለድ ትችያለሽ። ያቺን ፈልጋ ኢሞ ላይ ቮይስ ልካን ነበር። ያቺ መጀመሪያ እናንተ ኢጃዛ ቤት ያለችው አብራ የማንገጣችሁ ከሱ ጋር የባንጋሊ ነው አለ። የባንጋሊ ነው የኔ አይደለም አለ። እሱ ነው ያለ። ፈጣሪ ነው የሚያውቀው። እሱን እኔ አልፈርድም። እሱ ላይ እኔ ፈርድ መስጠት አልችልም። አላህ ነው የሚፈርደው። ከዛ ሀቄን ስጠኝ ስለው 9 ዓመት ድንጋይ
እሺ ወዴት ልሂድ? ከፈለሽ ከፍሪ በረንዳ ውጪ። እነዛ እንደዚህ አይነት ልጆቹ ያው ስም አልጠራም። እንደዚህ አይነት ልጆች ጋር እነሱ ይላኩልሽ ከነሱ ቤት እነሱ ያሉልሽ አይደል? እንደዚህ አይነት ልጆች ያለአባት የተወለዱ ማለቱ ነው። አዎ ገብቶኛል። ቃሉን እያለ አይመጥንም ያውቃል። ከዛ እቺ ሴትዮዋ አከራዬ ለእኔ ጥሩ ናት። ታለቅስ አብራ የምታለቅስ ናት። ቤት ገዝታ ወደዚህ ልትመጣ ነው። እኔ ጨለመብኝ፣ ቤት ኪራይ የለኝም፣ ምበላው ራሱ የለኝም። ወደ አንፎ ልትመጣ ቤት ገዝታ ማለት ነው። አንቺን እዚህ ጨለማ ላይ አልጥልሽም ይዤሽ ነው የሚሄደው ብላ ወደ አንፎ እቃዬን ጭና ወደ አንፎ መጣ። ከዛ በኋላ እሱም አባትዮ መጡ። አባትዮ ልጅቷና እቃውን ሊወስዱ ሲመጡ ልጅቷ እምቢ አለች። ብላ እምቢ አለች። የእሱ የእህት ልጅ የምታሳድጊያት እህቱ ትንሿ እህቱ። ኦኬ እሺ። አልሄድም አለች። በ6 ዓመቷ ነው እኔ ጋ የመጣችው። አሁን 13 ዓመቷ ናት። አልሄድም አለች። ታፈነን ድምፅሽ እየራቀ ነው ትንሽ ቀረብ። እህቲ እንትን እኔ ጋ የመጣችው በ6 ዓመቷ ነበር። አሁንስ አሁን ይሰማል። ቆንጆ ነው። አሁን ይሰማል። ቆንጆ ነው። በ6 ዓመት ነበር የመጣችው። ወደ አሁን 13 ዓመቷ ነው። ከዛ አባትዮ አንቺ ውጪና ሌላ ሀገር ስሪ፣ አንቺ ወደ ሳውዲ ሂጂ፣ እኔ እንትን እሱም ኳታሪ ስራ፣ ከዛ በኋላ ሰርታችሁ ከ2 ዓመት በኋላ ትመጫለሽ አሉኝ። እኔ እኮ እያመመኝ ነው፣ ደም እየፈሰሰብኝ ነው ስል እዛ ስትሄጂ ተውሻላሉ አባትዮ። ከዛ እኔ አልሄድም አልኩ። እሺ እቃውን ስጭኝ አሉ። ይዤ ልሂድ እዛ ላስቀምጥ፣ እዚህ የቤት ኪራይ ለምን ትከፍያለሽ አሉኝ። እኔ አልሰጥም፣ እሱም ንካ ወርዷል። ስለዚህ ልጅቷን የሚወስዷት ከሆነ ይውሰዷት፣ እኔ ፈጣሪ እንዳደረገኝ እሆናለሁ፣ ሰው ቤትን ገብቼ እሰራለሁ፣ ጤና ብቻ ይስጠኝ አልኩ። እዛ እሳቸው ልጅቷ ሊወስዷት ልበሽ ስሏት እምቢ አለች። እኔ ወገብ ላይ ተጠምጥማ ማልቀስ ጀመረች። እኔ ከበላሁ ትበላለች፣ እንደዚህ እያለቀሰች ለምን እኔም እናት አጥቻ አይቻለሁ። እቺ ደግሞ ህፃን ናት፣ ትምህርት አያስተምሯትም። አሁን እዛ ቢወስዱ ከብት እረኛ ነው የሚያደርጉ ብዬ እኔ ለፍቼ፣ ጎበዝ ተማሪ ናት፣ ጎበዝ ተማሪ ከትምህርት ቤት አንደኛ ነው የምትወጣው። አልቻልኳትም፣ ለምን ስላሳደግኳት። እዛ እምቢ አሉ። ሄደች፣ እሳቸው ሄዱ። ከዛ ቀን ጀምሮ ይኸው ዛሬ መስከረም ውስጥ ነው መስከረም 7 ነው ምናምን የመጡት። እስከ ዛሬ ድረስ ልጅቷን ደውሎ አባትዮ አላናገሯትም፣ እህቶቿም አላናገሯትም እስከ ዛሬ ድረስ ማለት ነው። እቺ ልጅ እኔ ባዳ ነኝ፣ ትብላት፣ ትጠጣ፣ ልምታት፣ ልጥላት፣ ምን ትሁን መጥቶ የሚጠይቅ ሰው የለም። ልጅቷን ማለት ከኔ ጋር ነው ያለችው። እዛ ለእሷ ዩኒፎርም የሆነው ነገር ሰአጥቼ እንትን ኒዛም ጋር ኒዛምን በእንትን ቲክቶክ አያለው እሱ ጋር ደወሉ። እሱ ጋር ነገርኩት የኔን ታሪክ እንደዚህ 2 ሰዓት ሰማ። እኔ አልረዳሽም፣ የልጅቷን ዩኒፎርም ግን እረዳለሁ። ግን ሚዲያ ላይ ውጭ ያሉ ልጆች ያያሉ። ነገ ልጆች ቢያዩ እኔ ምንድን ነው የምሆነው? ችግር የለም ከለላ ይደረጋል አሉኝ። መስኮቱ ላይ ወጣ። ሰው እርቦኝ ነበር፣ ምግብ እርቦኝ ነበር። ቤተሰብ ጋር ርቄ ያለው የራቁት ምክንያት አለኝ። ደህና ቤተሰብ አለኝ። ደቡብ አፍሪካ እህቶች አሉኝ፣ ወንድሞች አሉኝ፣ ግን አንገናኝም። ለ12 ተወልጄ ብቻዬን ስሆን ጨለመብኝ። በቃ እንደፈለግኩ አልንቀሳቀስ፣ እንደፈለግኩ አልሰራ። ከዛ እሱ ጋር ቀርቦ መስኮቱ ላይ ወጡ። እዛ ብዙ ሰዎች አልሐምዱሊላህ የጎደለኝን ሞሉልኝ። እኔ ደግሞ ስሰራ ከድብርቱ ስወጣ ይተወኛል ብዬ የፀጉር ቤት እቃ የሰጡኝን እንዳለ ገዛሁ። የፀጉር ቤት እቃ ገዝቼ ከዛ አመመኝ። አሁንም በቃ ሲያመኝ በቃ እንደዚህ ሳለስ በውስጥ አንድ ልጅ ታደወለች እና መሲጋ ግቢ፣ ሸገርንፎ ላይ ግቢ ያሳክሙሻል አለችኝ። ሸገርንፎ ላይ ሄጄ አሳክሙልኝ፣ ደህና ሐኪም ቤት ኮሪያ ሆስፒታል። እኔ ምንድን ነው ልጆችን አላቀፍኳቸው፣ ሽታቸው ምን እናላቅም።
አይናችን አለ ዛሬ 18 ዓመት ነው። አፍሪካን ያስጠራል ነው የሚባሉት። በፌስቡክ ነው ማገኛቸው፣ ፎቶ ነው ማያቸው። እነሱን ሳላይ ብቻ እንዳልሞት ልጅ ይናፍቀኛል። ልጅ ወጣለሁ። አፉ በሉኝ አልቻልኩም። አፉዬ አሁን ኦፕሬሽን ሆኛለሁ። ወደ 50 ምናምን ቀን ነው ድጋሚ ኦፕሬሽን ሆኜ ሆዴ ላይ ከለላ ተደርጓል። ደም በሳምንት 3 ቀን ነበር የሚደረገው ለ90 ቀን ተብሎ ሆዴ ውስጥ ፕላስቲክ አለ። አልቻልኩም። የኔን እድል አይስጣችሁ፣ በዘር ማንዘራችሁ አይድረስ። የያዛችሁት ነገር ሁሉ እኔ ሴት ልጅ ተደፈረች ሲባል እኔ በሽተኛ ነው መሆኑ አለቅሳለሁ። አፉ በሉኝ ረበሽኳችሁ። አልቅሽ ይውጣልሽ፣ ምንም ችግር የለውም፣ ይቀልሻል። ስለኛ አትጨነቂ። አንቺ እንዳልሽ እንደኛ ችግር የለውም። አልሐምዱሊላህ ሰው ጥሩ ነው። ለሰው አብሬ የተወለድኳቸው በጣም ባዳ ዘመድ ሆኖልኛል። ገብቶሻል? አልሐምዱሊላህ። ልጆችሽን ለማግኘት ምን ጥረት አድርገሻል? በኢሞ በቫይበር ደውሉልኝ ነበር። አሁን ሴቷ ወንዱ መስከረም ላይ ነው የደወለልኝ። ሴቷ አመት አልፏታል። ያው እንግሊዝ ከዚህ አገናኙኝ ብዬ ሚሴ ጻፉልኝ ብዬ ኢሜል ሲያደርጉ የራሳቸው ችግር ነው የሚያቀርቡት። አንዳንድ ሰው አለ የሰው ደግ እንዳለም የሰው ክፉም አለ። እዛ በኋላ የሆነ ጊዜ ፔስታል ላይ ሽንኩርትና ቲማቲም አድርጎ ቪዲዮ አንስቶ ሄዱ። ስልክ ደግሞ ከዛ የተላከው ለራሳቸው አድርጎ ለእኔም ፍሌክስ ስልክ ገዙልኝ። በዛ እኔ ውሸት አማርጋኝ ወይም እኔ ቤት ውስጥ ያለው እቃ አይቶ እሷ ተመችቷታል ምናምን ብሎ ይንገሯትም ምን ይበሏትም አላውቅም። ከዛ በኋላ እንትን ለማን ነው አንቺ መጀመሪያ ልጆችሽን ለማግኘት ማንን ነው ኮንታክት ያደረግሽው? መጀመሪያ ራሳቸውን እኔ እዚህ ሰው ኮንታክት አድርጌ ነበር ኢሜይል እንዲጽፉልኝ፣ እንግሊዝኛም ስለሚከብደኝ። ያሳደገው ድርጅት አልፈረሰም እስካሁን አለ? ያሳደጋቸው ድርጅት የተረከባቸው የለም። ግዳ ህጻናት ማሳደጊያ የለም። ፈርሶ ነው። ፈርሶ ይሁን ምን ይሁን አላውቅም። እነሱን እኔ ስልክ አለኝ እኮ ስልክ አለኝ። ኦኬ እሺ። ከዛ እንዴት ነው በምንኛ ተግባባላችሁ? ልጆችሽ አማርኛ ይችላሉ? አይችሉም። የተመጡ ትንሽ ያው ደህና ናቸው ምናምን አለ። የት ሀገር ነው ያደጉት? ወንዱ ቺካጎ፣ ሴቷ ካናዳ። በጣም የወርቅ ተሸላሚ ነው በሙዚቃ። ተለያይተው ነው አንድ ቤት አላደጉም? ወንድምና እህት ሌላ ቦታ ነው ያደጉት? ሌላ ቦታ ነው። አንዱ ለሌላ ፋሚሊ አንዱ ለሌላ ፋሚሊ ተሰጡት። መንታ ሆነው? አዎ። እና ይተዋወቁማ? ይታወቃሉ። እቺ ወንዱን የወሰደችው ሴቷን ፈልጋ አግኝታለች። እሷ ናት ለእኔ ራሱ አድራሻ የሰጠችኝ። ካደጉ በኋላ ነው ተፈላልገው የተገናኙት እንጂ አብረው አላደጉም። እሺ። ግዳይ ሞታለች እያሉ ነው የድርጅቷ ባለቤት እኮ። እሷ ስትሞት ተዘጋ ማለት ነው ድርጅቱ? እኔ እንጃ፣ እኔ አላውቅም። በቃ በዛ ሰዓት ሲሄድ ትራፊ ብር ተሰጣት ነበረ። ልጁን ስትወስድ አግዣት ስራ አስገቢያት ብላ ልጁ እስከሚሄድ ድረስ ደህና ነበር። ሴቷ 6 ወር ደርሳል። 6 ወር ኢትዮጵያ ደርሳ ነበር። ላጠባት ሲሄድ እንትን ይሉኝ ነበረ። ምንድነው ልብስ ቀይሪ። እኔ ጡት አላጠባሁም። አቅፊያት ነው ትቼ እመጣለሁ። ልታጠባ ተብሎ ነው የምገባው። ልብስ ቀይሪ፣ በደንብ አትቀፊያት፣ ትንፋሽሽ ናት፣ የራስሽ ልጅ ከሆድሽ ያወጣሽው እኮ ፈርመሽ ነው አይሰጠሽው። አንቺ ፈርመሽ ከሰጠሽ በኋላ እኮ መብት አይኖርሽም እነሱ ላይ። ፈርመሽ ነው ይሄድ ነበረ 6 ወር ድረስ በየ3 ቀኑ እየሄድኩ አያት ነበረ። በዛ ሰዓት አያስጠጉም። ያኔ 13 ዓመትሽ ነው ስትደፈሪ፣ 12 ዓመትሽ ነበር። 13 ዓመትሽ የ13 ዓመት ሆነሽ ምንም አታውቂም። ስለዚህ
አንቺም አይደለሽም የወሰንሽው፣ የአካባቢው ሰው ነው የወሰነው። የኖርሽበት አካባቢ ሰው ነው ፈጥ ብለው የወሰነው። አንቺ ልጅ አንቺ አልወሰንሽም፣ እነሱ ናቸው የወሰኑት። እነሱ ወስደው ሰጡ። ግን አንቺ እየሄድሽ ታያቸው ነበር እስከ 6 ወር ድረስ። 6 ወር ድረስ ከኢትዮጵያ አልወጡም ነበር። አልወጣችም፣ ሴቷ አልወጣችም ነበር። ወንዱማ 2 ወር ከሆነ በኋላ ነው የወጣ። የ2 ወር አራስ ሆኖ ነው ወንዱ ለፈረንጅ የተሰጠው። እሱ የሄደ እኔ ጋ ከኔ ሄደ በ16 ቀኑ ነው። ግን ከኢትዮጵያ ሲወጣ በ2 ወር ሊሞላ 2 ወር ሊሞላ ነው። ሴቷ 6 ወር ቆይታለች። 6 ወር ቆይታ ነው ሄደችው። ከዛ አንቺ አድራሻቸውን ከድርጅቱ ተቀብለሽ ልጆችሽን በአስተርጓሚ ልታገኛቸው ሞከርሽ። እንዴት ነው ልታገኛቸው የሞከርሽበትን መንገድ ብታስረጅን? እኔ ቤሩት ላይ ያለው ፍለጋ መጣች። ሴትዮዋ መውለድ አችልኝ ነበር። የኔን ልጅ በወሰደች በአመት ወለደች። ከዛ ወለደች እና ኢትዮጵያዎች እድለኞች ናቸው ብላ እኔ 3ኛ ዙር ነው የኔን ቤተሰብ ያገኘችው። ከሲዳማ እህትና ወንድም ከአንድ ቤት ውስጥ ወስዳለች። እኔን ፍለጋ እኔን ስታጣ ማለት ነው። እኔን 3ኛ ዙር ላይ ስትመጣ ኮቶቤ ላይ ላይ ማስታወቂያ ተለጠፈ። ሲለጠፍ ወንድሜን ፀሐይ ለማፈለቃ ሲባል ወንድሜን አገኘችው። ታናሽ ወንድሜ አግኝታ እስከ ሆሳዕና ድረስ ሄዳለች። ገጠር ድረስ የሆሳዕና ገጠር ድረስ ማለት ነው። በዛ ምክንያት ነው ያገኘዋት። እሷ ናት ፈልጋ ያገኘችው እንጂ እኔ ምንም መልክ አላልኩም ነበረ። እሺ እሷ ናት ፈልጋ ያገኘችሽ። ልጇ ታዋቂ ነው እያሉ ነው ኮመንት ላይ። ታዋቂ ነው። ፎቶ እንዴት እንደሚሆን አላውቅም፣ አሳይሻለሁ። በጣም በሙዚቃም በምንም ወርቅ ተሸላሚ የሚዘጋ ነገር እንዳት ማለት አሳይ ኖርማል። እስቲ አሁን ትገድግሪ ጋላሉ ይሄ ነው ልጅሽ። ፊቱ አይታይማ። ፊቱን ስላላየ ነው ማወቅ አንችልም። ሙዚቀኛ ነው፣ ፒያኖ ተጫዋች ነው። በሁሉም ነገር ያኔ ተሸላሚ ነው። አፍሪካን ያስጠራል ነው የምትለው ሴትዮዋ ማለት ነው። ግን እኔን አታቀርበኝ አለኝ። ትንሽ ነው የሚያሳየው። ውስጥ ጋለሪ ውስጥ እምቢ አለኝ። እኮ ሁሉ ብቻ ነው። ሌላ ፎቶ አለሽ ፊቱ የሚታይበት? አለኝ። ወጥቼ ተመልሼ ልግባ ብዬ። እሺ ችግር የለውም። እሺ እናፋልግሻለን። ዶን ወሪ። ግን እኮ ኦልሬዲ ታውቂያለሽ። አልጠፋም እኮ አለ። ግን ሴትዮዋ ፈቃደኛ አይደለችም ወይስ? እሱ እኮ ትልቅ ነው አሁን 18 ዓመት አልፎታል። ራሱ መወሰን ይችላል እኮ። ፋሲካ ቀን 18 ዓመት ሞሉ። ከፌስቡክ ነው ያወረድኩት። የሚሸለመውም ምኑም ከፌስቡክ ነው። ያኔ እኔ ጻፉልኝ ብዬ የሰጠኋቸው ሰዎች ከዚህ እነሱ ምን እንዳሉ አላውቅም። ገብቶሻል? ስራ መከፍትልሻለሁ ብላ ነበረ፣ አልከፈተችልኝም። ስደውል ብዙ ጊዜ አሁን ቫይቨር ላይ ሹት ስክሪን አድርጌ ያሳይሻለሁ። ብዙ ጊዜ ፕሊስ ኮልሜ ብዬ ጽፋለሁ፣ የምናደርጋለሁ። ሲደውል ይጠራል፣ ቪዚት አድርጓለች እኮ። ሱቅ ከፍትልሻለሁ ብላ ያለችሽ በማን በኩል ነው? የነዛ ሽንኩርትና ብር ተልኮ ስልክ ከዚያ የመጣ ስልክ ለራሳቸው ወሰዱና ለእኔ ኢንፍሌክስ ስልክ አመጡልኝ። ከዚህ ገዝቶ ማለት ነው። ከዛ ብር ተልኮ በእነሱ በኩል ተልኮ ነው መሰለኝ። ማን ላከውን? ፈረንጇ የቺካጎ ያለችዋ ስልክ ከዛ ልካ ማለት ነው። እዚህ ሰጥተናል ብሎ ቪዲዮ አርጎ ሽንኩርትና ቲማቲም ኩርቱ ፔስታል አርጎ ፎቶ ቪዲዮ አንስቶ፣ እኔ ስለዚህ ስለ ሚዲያም ይሄን ነገር አላውቀውም። እኔ አላገነዘብኩም። ያው ትረዳለች አትልም ብዬ ነበር። ከዛ በኋላ ተቀየረች። በቃ ምጠይቃት ነገር ሁሉ በቃ ሌላ ሰውም ለመስጠትም ፈራው። እነሱ ናቸው ያሉት ማለት ነው። ስሙ ማን ነው? ተቀይሯል። ስሙ የፈረንጅ ሆኗል። ስሙ ማሙሽ ነው። በቃ ማሙሽ ስም አውጪ ሲባል እኔ ትንሽ ነኝ ማሙሽ አልኩ። አይደለም እናቱ ፈረንጇ ቀይራለት ከሆነ በሁለቱ ቀየረች። ማሙሽ ሮጋን ነው የሚለው። እኔ በአባቴ ስም ነበር ያስመዘገብኩት። በአባቴ ስም ነው
ያስመዘገብኩት አሜሪካን ሀገር ያለውን መታወቂያ ስላላየሽ ስሙ ፓስፖርት ላይ ምን ይሁን ምን አታውቂማ። አለ ፌስቡክ ላይም የሽልማት ሲያል ማሙሽ ሮጋን ነው የሚለው አይቻለሁ። ቪዲዮ ላይም ሲሸለምም በቃ እናትየው ምንድን ነው መልሱ? ልጄን አገናኝኝ ብለሻታል ወይንስ እሷ ቃል የገባችልሽ ሱቅም እንድትከፍትልሽ ስራውን ልትከፍትልሽ ብቻ ነው ቃል የገባችልሽ ወይስ ልጄን አገናኝኝ ላናግረው ብለሻት ታውቂያለሽ? እኔ ጽፌ ያለው በሰዋት ጽፌ እኔ ያመኛል ግን አንድ ጊዜ መጣችሁ ለ2 ቀን እኔ እቅፍ አድርጌ ስሜ ከዛ በኋላ ትወስጃለሽ አልኳት። ለመንኳት። እኔ እያመመኝ ነው ሳልሞት ልጅን አሳየኛል። በምን እኛ ለመንሻት? አንቺ ሰው በአስተርጓሚ በማን ጽፌ ያለው እና እኔም ትንሽ እችላለሁ ትንሽ ያኔ። ከዛ ምን አለች? እሱን ሰምታ ሴትዮዋ እሺ ነው የምትለኝ አምሲ ነው የምትለኝ አምቲንክ ትለኛለች። በቃ አሎ ትለኛለች። ሴትዮዋን እንዳናገርልሽ ከፈለግሽ እኔ ላናገርልሽ እችላለሁ። እሺ በውስጡ ስልኳን እልክልሽ። የአንቺን ስልክ ትልኪልኝ እና እኔ እና አንቺ በስልክ እናወራለን። የአንቺን ስልክ ለሀኒ ላኪላት። አየሽ ሀኒ ፋሽን ኦሬንጅ ፕሮፋይል ይታይሻል እዚህ ጋር ፎሎ አርጊ ሀኒ ፎሎ አንቺ ሀኒ ከዛ ስልክሽን ሰጠኝና ሀኒ ፎሎ እና ላኪው ቁጥሩን። ሁላችሁም ባላችሁበት ዱአ አርጉልኝ። እነሱ ሳላይ ብቻ እንዳልሞት ዱአ አርጉልኝ። እሺ ሴቷስ? እሺ ስለ ወንዱ ነገርሽን፣ ሴቷስ ታወራላችሁ? አመት አለፋት። እሷም ስልኳንም ሰጥቶኝ ነበረ። አመት አለፋት። ማን ሰጠሽ ስልኳን? ማን ሰጠሽ የሴቷን ስልክ? ሰው ያሳዳጊዋ ሰጥቶኝ ነበረ። ሎንግ ታይም ይላሉ ቫይበር ላይ። ቫይበር አይጠራም ተጠቀሚው። እነሱ ቫይበር ነው የሚጠቀሙት። ቫይበር ነው የሰጡኝ፣ በቫይበር ነው እንጂ በሌላ አይወጣም። ኢሞ ዋትሳፕ ያለው እሺ። አሁኑኑ ትጻፍ ሳትወርድ በኋላ እንዳይጠፋብኝ። አይ ብላሻል። አሁን ጻፊላት ሳትወርጂ። እሺ ቆይ ሴቷ ስሟ ማን ነው? ስሟ አልተቀየረም የሴቷ? እዚህ ረቂቅ ተብላ ነው። ረቂቅ። እሺ እዛስ ነጮቹ ማን ብለው ሰየሟት? ካናዳ ዛሪያ ፖል ነው የምትባለው ሴቷ። ዛሪያ ፖል ብለው ቀይረውታል ከረቂቅ። እሺ ታዲያ አሁን እሷ መንታ ስለሆኑ ያው እሱ 18 ዓመቱ ከሆነ እሷም 18 ዓመቷ ነው ማለት ነው። እሷስ ምንድን ነው የምታደርገው? እየተማረች ነው እንትን ካሸሪ ናት። ሬስቶራንት አለ ካሸሪ ናት። የዛሬ አመት ማለት ነው። ካሸሪ ናት። በትርፍ ሰዓቷ በጣም ትልቅ ናት። እኔ ቁመቷ ከኔ በላይ ነው። ገብቶሻል? ትሰራለችም፣ ካሸሪነት ትሰራለች። ሲመጡ ልጆችሽ ብትገናኙ እና ጥያቄያቸው ኦኬ እስካሁን ድረስ 18 ዓመት እስኪሞላን ድረስ ለምን አላፈላለግሽንም? ለምን እስካሁን ልታገኝን አልሞከርሽም ቢሉሽስ? ምናልባት ማግኘት ያልፈለጉት ወይ ተቀይመው ከሆነ ለምን ታዲያ? እሺ ገብቶናል። እናታችን በ12 ዓመቷ ተደፍራ በ13 ዓመቷ ወልዳን የእርዳታ ድርጅት ለአሳዳጊ ድርጅት ሰጠችን። ከዛ በቃ በ2 ወራችን ወንዱ በ2 ወሩ ሴቷ በ6 ወሯ ካናዳ እና አሜሪካ ተሰጡ፣ አደጉ። አሁን ስናድግ ለምን ፈለገችን? ለምንስ እስከ ዛሬ ድረስ 18 ዓመት ሙሉ ለምን አላፈላለገችንም? የሚሉትን ለምን አላፈላለግሽም ብለው ቢጠይቁሽ ጥያቄ ምን ትመልሽላቸዋለሽ? ለምን የእኔ ታሪክ ተነግሯቸዋል፣ ያውቃሉ። ሀታ ኦፕሬሽን ሲሆን ማለት ነው ወንዱ ልጄ እኔ በዛ ሰዓት 15 ዓመት ነበረ። እኔ እኮ ማሜ 15 ዓመት ሆኖኛል። እኔ እኮ ጎበዝ ነኝ። እኔ እኮ በማትስ ሽልማት ወስጃለሁ። በምንኛ አሉ እዛ እንግሊዝኛ የሚያወሩትም ጽፎም አለ ጽፈቱም አለ። ከዛ እንዳትሞትብኝ ብሎ በሊቭ ነው ኦፕሬሽን ሆኜ የ4 ሰዓት የፈጀ ኦፕሬሽን የጨረስኩ ማለት ነው። እናቴ ሳድም ትምህርት ቤት አልሄድም ብሎ ራሱ ማለት ነው። እኛ እሷ ከሌለች የት ነው የምንሄደው? ማነው ዘመድ ብሎ ራሱ ያወራል።
አረብ ሀገር ራሱ ሄዳለሁ። በምንኛ ነው ይሄንን ያለው? በምንኛ? በእንግሊዝኛ ይጽፋሉ። አዎ እዛ ሆሳና የሚችሉት ነበሩ። ያኔ ሪካርድ ነበረ። እሺ የስልኳ ፎቶ አለሽ ወይ እያሉ ነው ካናዳ የሚኖሩ ኢትዮጵያውያን የሚያውቋል አለ። በዚህ ስልክ እንዴት እንደሚወጣ እንትን ብዙ ፎቶ አለኝ። አልበምም አለኝ። ላኪልኝና እኔ ላሳይልሽ። ወይ ቁጥርሽን ጻፊ ለሃኒ፣ አንቺ ላኪልኝ እኔ ላሳይልኝ። ልኬልሻለሁ አቡዬ ልኬልሻለሁ። ላክሽልኝ። እሺ በምን ሀይል በልሽ? ዋትሳፕ አለሽ? እሺ ሀይ ስልሽ በዋትሳፕ ላኪልኝና እኔ እዚህ ጋር አጋራሪ በባክግራውንድ አድርጌ ያሳይልሻለሁ። ሀይ ሀቢባ ነኝ። ላኪልኝ የልጆችሽን ፎቶ። ያው ቮይስ አደረግኩልሽ ዋትሳፕ ላይ ሂጂና ላኪልኝና እኔ እዚህ ጋር ባክግራውንድ አድርጌ ላሳይ ነው። ዋትሳፕ ግቢና ላኪልኝ።